بسم الله إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن استنى بسنته واقتفى أثره إلى يوم الدين أما بعد. السلام عليكم ورحمة الله وبركاته. الموت هادم اللذات. إن شاء الله تعالى በሞትን በተመለከተ ያሉ ነገሮችን ለማየትና እንዲሁም ራሳችንን ለመገሰጽ በኢዝኒላህ ተዓላ እንሞክራለን። ሞት ሲባል ሁሉም ሰው እንዳለ ሞትን ጠንቅቆ ያውቃል። ከሞት ማንም መዳን እንደማይችልና ማንም እንደማያመልጥ ሁላችንም እናውቃለን። ኢንሻአላህ ተዓላ ይሄኑ ሁሉም ሰው ዘንድ የሚታወቀውን ነገር በልባችን እናቅና ከልባችን ለሞትም እንዘጋጅ ዘንድ ዛሬ በኢዝኒላህ ተዓላ ስለሞት እንነጋገራለን። ኢነል መውተ ሐቂቀቱን ቃሲየቱን ረሂባ ተዋጅሁ ኩለ ሐይ። ሞት የሚባለው ነገር ግልጽና ግልጽ የሆነ እውነታ ነው። በጣም አስፈሪ ነገርም ነው። ሐይ የሆነን ሕያው የሆነን ነገር ሁሉ የሚያጋጥምና የሚጋፈጥ ነገር ነው። ለዚህ ሞት ማንም ከሞት መከላከል አይችልም። ማንም ደግሞ ወደ ኋላ ማቆየት አይችልም። ማንም ሞትን መገፍተር አይችልም። በየጊዜው ይደጋገማል ሞት። ትልቆችም ትንሾችም ሞቱን ይቀምሳሉ። ድሆችም ሀብታሞችም ሞትን ይቀምሳሉ። ኃይለኛ ስለሆኑና ቁዋ ስላላቸው ቁዋ ያሌላቸው ብቻ ሳይሆን የሚሞቱት ኃይልም ያላቸው ደካሞችም ይሞታሉ። ويقف الجميع منها موقفا واحدا። ሁሉም ሰው ሞትን በተመለከተ ያለው አቋም አንድ ነው። ማንም ከሞት ሊድን ማንም ከሞት ሊያመልጥ አይችልም። لا حيلة ولا وسيلة። ከሞት የማምለጫ መንገድም የለም እንዲሁም ዘዴም ቢሆን የለም። ولا قوة ولا شفاعة። በኃይልም ሆነ እንዲሁም በመግጃ ከሞት ማምለጥ አይቻልም። ማንም ሞትን ማዘግየትም አይችልም። ከዚህ ሁሉ የምንረዳው ምንድነው? ሞት ብሎ ማለት ኃያል ከሆነው ከአላህ Subhanahu Wa Ta'ala ዘንድ የሚመጣ ነገር ነውና ማንም ሞትን ማምለጥ አይችልም። ማንም ሞትን መመከት አይችልም። ولا مفر من الاستلام لها። ለሞት እጅግርም ሰጥቶ ዝም ብሎ ቁጭ ከማለት ባሻገር ሌላ ምንም አይነት መፍትሄ እንደሌለ እንረዳለን። በአላህ Subhanahu Wa Ta'ala እጅ ብቻ ነው ያለው ህይወትን መስጠት። ይሄን በአላህ Subhanahu Wa Ta'ala ብቻ እጅ ያለው የሰጠውን ህይወትን የመመለስም መብት ያለው ስጡኝ የማለት የመውሰድም መብት ያለው በአላህ Subhanahu Wa Ta'ala እጅ ብቻና ብቻ ነው። ይሄም ነገር አላህ በወሰነው ጊዜ በገደበው ገደብ ይደርሳል። ያኔ አሳልፈን እንሰጣለን ሩሃችንን። سواء كان الناس في بيوتهم وبين أهلهم የት ነው የሚሞተው? መቼ ነው የሚሞተው? ይሄ እውነታ በአላህ እጅ ከሆነ ያለው ሞትን ህይወትን የሰጠው አላህ ከሆነና ህይወትን መልሶ የሚወስደው አላህ ከሆነ በምን መልኩ ነው የሚወሰደው? እኛ በፈለግነው መልኩ ነው ወይ? አይደለም። ከቤተሰባችንም ጋር እንሁን፣ እቤት ውስጥም እንሁን፣ ከቤት ውጭም እንሁን፣ ስራ ቦታም እንሁን፣ ለርዝቅ ፍለጋ በሄድንበትም ይሁን ወይም ደግሞ ጠለበል ዒልም ፍለጋ በሄድንበትም ለበጎም ነገር ከቤታችን እንውጣ ለጥሩ ነገር የትም ሆነን አላህ Subhanahu Wa Ta'ala በፈለጋት ሰዓት ነፍሳችንን ከኛ አውልቆ ይወስዳታል። አላህ ዘንድም ነው ጀዛው ያለው። አላህ ማን እንደሰራም ያውቃል። አላህ ማን ለሞት ተዘጋጅቶ እንደነበረና እንዳልነበረም ያውቃል። ሁሉም ነገር አላህ ዘንድ ተዘግቦ ቁጭ ብሏል። የሁሉም ሰው መመለሻ ወደ አላህ ነው። ሁሉም ወደ አላህ ይነዳሉ ወደ አላህ እንጂ ወደ ማንም መሸሻም ሆነ ማምለጫ መመለሻ የላቸውም የሰው ልጆች። ይኔ የሰው ልጆች መበላለጥ ትልቅና ትንሽነት የሚታወቀው እንደ ሐሳባቸው እንደ ጭንቃቸው እንደ ስራቸውና ንያቸው መጠን ነው። ባይሆን የሁሉም መመለሻቸው የሁሉም ማብቂያቸው አንድ ነው። الموت الموعود المحتوم። መጨረሻ ያለው ጊዜው የታወቀ እንዲሁም ደግሞ ቅሮት ያሌለው የሆነው ሞት ሁሉንም ሰው አንድ ያደርገዋል። ትልቁንም ትንሹንም። والأجل المقسوم። የተወሰነልንም አጀል ደግሞ ለሁሉም ሰው አላህ Subhanahu Wa Ta'ala አጀልን ሰጥቶታል። ይህ አጀል ሲደርስ ሁሉንም አላህ መጥቶ ይወስደዋል። ስለሆነም ትልቁም ትንሹም መሐይሙም አዋቂውም እኩል ነው። እኩል የሚያደርገን አንድ ነገር አለ። እነሆ የሁላችንም መጨረሻ ሞት ነው። ከዛ ደግሞ ወደ አላህ እንመለሳለን ሁላችንም። አላህ ከዛ በኋላ
مغفرة من الله ورحمة أو غضب وعذاب نعوذ بالله من غضبه وسوء عقابه كذا بهالا يهلم سو مملشا ወደ አላህ ይሆናል ወደ አላህ ከተመለሰን በኋላ ያለው እድልም ሁለት ብቻና ብቻ ነው ወይም አላህ Subhanahu Wa Ta'ala አዝኖለን ወደ ረህመቱ ወደ ጀነት ያስገባል ወይም ደግሞ ያ አላህ ቁጣና ያ አላህ ሐዳብ ይጠብቃል ሁለተኛው እድል አላህ ይጠብቀን ከሱ ቁጣ ስለሆነም ይሄን እንደ መግቢያ ካለን የሞኝ ሁሉ ከሰው ልጆች ሁሉ ሞኝ ብሎ ማለት ለራሱ አስከፊ የሆነውን አሰቃቂ የሆነውን መመለሻ ጀሃነምን የመረጠ ሰው ነው وهو ميت على كل حال ያም ሆነ ይህ መሞቱ የማይቀር መሆኑን ያወቀ መመለሻም ሁለት ብቻ ወይም ጀነት ወይም ጀሃነም መሆኑን ያወቀ ለራሱ መጥፎ መመለሻን የሚያዘጋጅ ሰው የሞኞች ሁሉ ሞኝ ብሎ ማለት እንዲህ አይነት ሰው ነው لأن الله سبحانه وتعالى يقول كل نفس ذائقة الموت كل نفس ذائقة الموت كل نفسوج موت مبالون هنتا يكمسوتال فإنه لا بد من استقرار هذه الحقيقة في النفس ይሄ ሁነታ ሞት የሚባለው ነገር ሞት መቅመስ ሞትን መጋፈጥ የመለው ሁነታ ሁላችንም ልብ ዘንድ ውስጣችን ላይ ሊጸና ሊጸድቅ ለምናምንበት ይገባል أن الحياة في هذه الأرض በዚህ ምድር ላይ ያለው ህይወት موقوف محدود الله ዘንድ Subhanahu Wa Ta'ala የተገደበ የተመጠነ የተወሰነ ጊዜ ብቻ ነው የምንኖረው ከዛ በኋላ መጨረሻችን ይመጣል ምንም ቅሮት የለውም ጥሩም ሰዎች ይሞታሉ መጥፎችም ይሞታሉ ጂሃድ የሚያደርጉትም ይሞታሉ ቤታቸው አርፈው ቁጭ ያሉትም ይሞታሉ ለጥሩ ዓላማ የሚንቀሳቀሱትም ይሞታሉ እዚህ ግባ ለማይባል ዓላማ የሚንቀሳቀሱትም ይሞታሉ ለአላህ Subhanahu Wa Ta'ala ብቻ የሚገዙትም ይሞታሉ ከአላህ ውጪ ያለን ነገር የሚያመልኩትም ይሞታሉ ጀግኖችም ፈሪሆችም ይሞታሉ كل نفس تذوق هذه الجرعة لا فارق بين الناس في تذوق هذه الجرعة من هذه الكأس ይሄኛውን የሞተን ጽዋ ሁላቸውም ይቀምሱታል ይሄን ጽዋ ከመቅመስ ወደ ኋላ የመልሰው የለም በተራ ተራ ሁሉም ጋር ዞሮ መጨረሻ ላይ እኛ ጋር አንተ ጋር አንቺ ጋር ሞት መድረሱ አይቀርም انما المصير انما الفارق في المصير ሁሉም ሰው ዘንድ ሞት በተራ በየተራው የሚመጣ የሚደርስ ከሆነ ልዩነት ታዲያ የለም ካለን አንድ ልዩነት ግን አለ እነሆ ይሄ ልዩነት የቱ ጋር ያለው የሰዎች መመለሻ ሲታይ ነው كما قال تعالى كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز كل نفس موتن تكمسالج ከቀመሰች በኋላ እዛው በስብሳችሁ አፈር ሆናችሁ አትቀሩም وانما توفون اجوركم يوم القيامه ነፍስ የተባለች ሁሉ ትሞታለች ካለን ሞታ ትቀራለችና የምን ሐሳብ እንዳይመጣ ሁሉም ሰው ጥሩዎችም ለዲን ይጨነቁ የነበሩትም ማይጨነቁትም መመለሻቸው አንድ ይሆናል የምን ስሜት እንዳይሰማን አላህ ምን ይላል وانما توفون اجوركم متى يوم القيامة أجراتشون متمندوتنا بسراتشو مسرت سووش ميليوت يجهنموش ود جهنم يجنتوت ود جنت ميهيروت ما شينو هي قيامة كأنه إلى الله سبحانه وتعالى وهذا هو المصير الذي يفترق فيه فلان عن علان أقليك أقليت ميليو بتنا تلكم هونة النشنة ميتاوكبت من ملشا من لا يتنو مجرشا الله زندسن ملسنو القيمة الباقية التي تستحق السعي والكد تلك يهونه ليونت ما ማገኘት ራሳችንን ማዳን ራሳችንን ትልቅ ማድረግ ከፈለገን ለንጥር ለነለፋ ለንደክምበት የሚገባን ነገር ቢኖር ይሄ ከሞት በኋላ ያለው መጨረሻ ማማር ነው المصير المخوف በጣም ሊያስፈራን በጣም ሊያሰጋን ለእያንዳንዱ ነገር አንድ ሺህ ሂሳብን ልናስብለት ልንጨነቅለት ልንጠበብለት የሚገባ ነገር ቢኖር የመጨረሻ ማማርና መጨረሻ ጥሩ መሆን ከሞት በኋላ ከሙሽሪኮች ከካፊሮች ከአስመሳዮች ሚለየንና አላህ ዘንድ ውዴታን የሚያስገኝልን ነገር ለመስራት መጣር ነው ስለሆነም ይሄ ኢንሻአላህ ተዓላ የዛሬው ርዕሳችን ራሴን ለመገሰጽ ቀጥሎም ደግሞ ወንድሞቼን እህቶቼን የጥፍጥና ቆራጭ የሆነውን ሞትን ልናስታውስ እንዲሁም ልጆችን የቲም አርጎ ትቶ ጥሎ የሚሄደውን ሞትን ልናስታውስ አኺራን ቀብር ላይ ገብቶ መተኛትን ልናስታውስና እንወደው የነበረውን የዱንያ ኑሮ ሁሉ ቸላ ብለን ለአኺራችን እንጓጓ ዘንድ ይሄን ላስታውስ ወዳለው ለተኮነ እንዲሁም
ይሄ መገሰጫችን ይህቺ ርዕሳችን ሞት የምለው ነገር ለኸይር ነገር ይገፋፋን ዘንድ ከወንጀል እንታቀብ ዘንድ እንዲሁም ለጥሩ ነገር በጥሩ ነገር በኸይር ነገር እንሽቀዳደምና ለሞት እንዘጋጅ ዘንድ ይሄን ያክል እንደ መግቢያ ካለን ወደ መውዱዑ ወደ ዋናው ነገር ስንሄድ ሞት ብሎ ማለት ምን ማለት ነው የምለው ይሆናል። የመጀመሪያው الموت ضد الحياة ሞት ብሎ ማለት የህይወት ተቃራኒ ነው። የህይወት ተቃራኒው ምን ይባላል? ሞት ይባላል። ወይም ደግሞ መርጋት መስከን ጸጥ ማለትም ምን ይባላል? ሞት ይባላል። وكل من سكن مات የረጋ ነገር ሁሉ ሞተ ይባላል። يقولون مات النار اذا سكنت እሳቱ ሞተ ይባላል። መንደድና ነበልባሉ ሲቆም ስራውን ሳይሰጥ ሲቀር እሳቱ ሞተ እንደሚባለው ማለት ነው። አንድ ነገር ጸጥ ካለ ሞተ ይባላል። ይሄ እንደ ሉጋ ሲሆን اصطلاحا ደግሞ انقطاع تحلق الأرواح بالبدن ومفارقتها وحيلولة بينها وتبدل الحال وانتقال من دار إلى دار ሞት ብሎ ማለት የሰው ልጅ ህይወቱ ወይም ደግሞ ሩሑ ነፍሱ ከሰው ልጅ አካል ከጀሰዳችን ጋር መለየትና እንዲሁም በነፍሳችንና በአካላችን መሃል ላይ ግርዶሽ መፈጠሩ የነበራቸው ግንኙነት መቋረጥ እንዲሁም ህይወታችን ከዱንያዊ ህይወት መንቀሳቀስ መብላት መተኛት የነበረው በተቃራኒ ሆኖ መንቀሳቀስ ወደማይቻልበት ሂደት መቀየር ምን ይባላል? ሞት ይባላል። خلق الله الخلائق وأوضح لهم أحسن الطريق الله سبحانه وتعالى سوّچن ፈጥሯቸው ሲያበቃ ወደሱ የሚያደርሳቸውን ቆንጆውን መንገድ ገልጾላቸዋል። ወደ ትክክለኛውም አቋም መርቷቸዋል። ቆንጆ የሆነን አቀራረጽ አላህ ቀርጾ ውብ አድርጎ ፈጥሯቸዋል የሰው ልጆችን። ከዚህ በኋላ እሱን የታዘዘ ሰው ጀነት እንደሚገባና ገብቶም እንደሚዘወተር አላህ አብስሯል። እሱን ያመፀ ሰው ጀሃነም እንደሚጠብቀውና ቅጣቱን ብርቱ እንደሆነ አላህ Subhanahu Wa Ta'ala አስጠንቅቋል። وحثهم على ذكره وشكره እሱን አላህን እንዲያመሰግኑት እንዲያስታውሱት እንዲጠነቀቁትም አላህ Subhanahu Wa Ta'ala ሰዎችን ነግሯቸዋል። ይሄን ካደረጉም ብዙ መልካም ነገርን እንደሚሰጣቸውና ኸይር ነገራቸውን እንደሚያበዛም ነግሯቸዋል። አላህ Subhanahu Wa Ta'ala ሰዎችን ከፈጠራቸውና ይሄን ነገር ሁሉ ካሟላላቸው በኋላ ሰዎችም ራሳቸው ሰዎች ያሉባት ምድር እንደምትጠፋ አላህ Subhanahu Wa Ta'ala ነግሯል። ከዚህ ከተገኘን በኋላ የተገኘ ሰው የተፈጠረ ሰው ሁሉ ከመሞት ማምለጫ እንዳሌለውም አላህ ነግሮናል። فكم أبكى الموت خليلا بفراق خليله ስንትና ስንት ይወደዱ የነበሩ ሰዎች ወዳጁን ሲያጣ ሞት ወዳጁን ያጣውን ሰው አስለቅሶታል። وأيتم طفلا فشغله ببكائه ስንትና ስንት ልጆችን የቲም አርጎ እንዲያለቅሱ አርጓቸዋል። وأوحش المنازل ስንትና ስንት ቤቶችን ጭርታ እንዲወራቸው አድርጓል። ደስታቸው በችግርና በሐዘን እንዲቀየር ተደርጓል። የነበራቸው ሰላምና ደስታም በተቃራኒው ሐዘንና ጭንቀት እንዲለወጥ ስንትና ስንት ጊዜ ሞት አድርጓል። فالملك والملوك والغني والصعلوك والقوي والضعيف አስተዳዳሪውም ንጉሱም ሆነ የሚተዳደሩ ታዛዦችም ሀብታሙም ድሃውም ደካማውም ኃይለኛውም ሁሉም እኩል ናቸው። አንድ አይነት ሞትን ይቀምሱታል። አንድ አይነት ቀብር ላይ ሄደው ይተኛሉ። فجدير بمن الموت مسرعه ታዲያ ሞት መመለሻው የሆነ ሰው መውደቂያው ማብቂያው የሆነ ሰው ቀብር ደግሞ ሚተኛበት ፍራሹ የሆነ ሰው ቀብር ውስጥ ያሉ ትላትሎች አጫዋቹ የሆኑ ሰው ሙንከርና ነኪር የሚባሉ ጠያቂ መላእክቶች የሱ ጓደኛ የሚሆኑ ሰው ሁሉ ቀብር ደግሞ እስከ ቂያማ ቀን ድረስ መተኛው የሆነ ሰው ጀነትና ወይም ደግሞ ጀሃነም መጨረሻ ላይ መርጊያውና ማረፊያው የሆኑ ሰዎች የሆነ ሰው ልጅ ሊሆን ይገባዋል። ሐሳቡ ጭንቀቱ ትልቁ ጉዳዩ አላማው ሊሆን ይገባዋል ለሞት መዘጋጀት። ሞት መቼ እንደሚመጣ አያቅምና ይሄ አጀሉ እስኪደርስ ድረስ በኸይር ስራ በጥሩ ስራ ሊሽቀዳደም ይገባዋል። ولا تضلع الا اليه ሁሌም ሊያስብና ሊያልም የሚገባው ሞትን ብቻ ሊሆን ይገባዋል። ትኩረታችንን ሰጥና ሆን ብለን ልንጠብቀው የሚገባ ትልቅ ነገር ቢኖር ሞት ሊሆን ይገባዋል። وحقيق بالعاقل أن يعد نفسه من الموتى عقل ያለው ሰው አእምሮ ያለው ሰው ሐሳቢ ጥሩ ሰው የሆነ ሰው ሁሉ ጥሩ ነኝ ብሎ አቅል ነኝ የሚል ሰው ሁሉ ምን ሊያቅ ይገባዋል?
እኔ ከሟቾች ነኝ እሞታለሁ ሳይሆን ሞት አይቀርም ብቻ ሳይሆን እኔ ራሴን ከሟቾች መቁጠር አለብኝ ምክንያቱም ምን ጊዜ እንደሞት አላቅምና ወይራሃ من اصحاب القبور ራሴን ከተቀበሩ ሰዎች ልቆጥር ይገባኛል ዛሬ ባልቀበር ነገ መቀበሬ አይቀርምና የሚል ስሜት ሊኖረን ይገባል ለምን فإن كل ما هو آت قريب ሚመጣ ነገር ሁሉ ቅርብ ነውና ሚመጣ ነገር መምጣቱ የማይቀር ነገር ሁሉ ቅርብ ነው መከሰቱ አይቀርም كما قال تعالى اقترب للناس حسابهم وهم في غفلة معرضون الله سبحانه وتعالى የሰው ልጅን በዚህ መልኩ ገስጾ አዱንያ ጠፊ እንደሆነች የሰው ልጆች ራሳቸውን ጠፊዎች እንደሆኑ ነግሯቸው ገና ሰው ልጆች ይሄን ነገር ሳያውቁ ቀርተው በሌላ ነገር ሲሽቀዳደሙ ሞት የሚባለውን ነገር አርቀው ሲያዩት ወይም ደግሞ ሞት ቢኖርም ከተወሰነ ጊዜና ሁኔታ በኋላ የሚመጣ አርገው ሲያዩ አላህ የሰው ልጆችን ሲወቅስ ምን ይላል ጊዜው ደረሰ የሰው ልጆች ያሳለፉትን እድሜያቸውን ገንዘባቸውን ሁሉ የሚተሳሰቡበት የሚጠየቁበት ጊዜ ደረሰ እነሆ ሞት እነሆ ቂያማ ሰዎች ግን في غفلة معرضون ሞትን ዘንግተው በዝንጋታ ላይ ያሉ እንዲሁም ደግሞ ቸልተኞችና ግዴለሾች በሆኑበት አጋጣሚ ሞት መጥቶ ያዛቸው ወይም ደግሞ ቂያማ ቆመ ይችላል ሌላ ቦታ ላይ ደግሞ ምን ይላል አላህ Subhanahu Wa Ta'ala ሱረቱ النحل መጥለዕ ላይ أتى أمر الله فلا تستعجلوه أتى أمر الله فلا تستعجلوه سبحانه وتعالى عما يشركون أتى أمر الله يا الله سبحانه وتعالى تزازو أمر قداي متى قياما ሊሆን ይችላል ሞት ሊሆን ይችላል መላእክቶችን እገሌትን ግደሉ ወይም ደግሞ አሙቷቸው ነፍሳቸውን ውሰዱ የሚለው ነገር መጣ አትቸኩሉ መች ነው ሞት ቢመጣው ለምን ነገ ላይ አይሞቱም እኔ አልሞትም ያላችሁ አታስቸኩሉ ይላል አላህ Subhanahu Wa Ta'ala ስለሆነም انه لم يكن في الموت ሞት የሚባለው ነገር እኛ ከልካየ ነው ማንንም ከሞት ማምለጥ የማይችል ቢሆን ማንንም ከሞት ማምለጥ የማይችል መሆኑን ካየን የሞትን ሐቂቃ ወይም ደግሞ የሞትን አሰቃቂነት የሞትን መራሪነት ስናይ ሰከራቱ ብቻ ሰዎች ጣር ላይ ሆነው የሚያጋጥማቸውን ስቃይ ብቻ ሰውነታቸው ላይ መላእክቶች የሚያደርሱባቸው መከራ የኔ ስቃዩን መከራውን ሲቀምሱትም ካሁን ቀደም ያሳለፉትን ደስታ ሁሉ ሚያስረሳው የስካር ሞት ስካር ስቃይ ባይኖር ይሄ ብቻ ይበቃ ነበር ላኪን والله ስንትና ስንት ስቃዮችን አሉ ከሞት በኋላ ስንትና ስንት አዱንያ ላይ የነበሩ ደስታዎችን እንዳልነበሩ ያደርጋል አላህ Subhanahu Wa Ta'ala አቅል የሰጣቸው ሰዎች አዱንያን ሆን ብለው ገንበስ ብለው ያስተነተኑ ሲያዩት አዱንያ ላይ ማንንም እንደማይኖር አለመኖር ብቻ አይደለም አዱንያ በራሷ ሰዎችን የመከረች እንዳለ ያውቃሉ ወላኪን በአዱንያ ፍቅር የተመሰጠ በአዱንያ ደስታ የተዋጠ የአዱንያን ጌጣጌጥ ነገሮችን አይቶ የተታለለ ሞት ሲባል ረጅም ጊዜ የሚቆይ ይመስለናል ግን አይደለም በሐቂቃው ከሆነ ስንተኛም ስንነሳም ስንበላም በደስታም በድሎትም ሁሌም ሞትን ካስታወሰን ሞት ቅርብ እንደሆነ ጠንቅቀን እናውቃለን አዱንያ የሚያስደስት ነገር ባጋጠመን ቁጥር ሁሉ በዛ ደስታ ራቅ ብለን ሄደን ከአላህ Subhanahu Wa Ta'ala እንዳንጣላም موتن باستوسن قطر هلو فتون مدهانيتي هنا مطرف ابن عبد الله بن الشخير إن هذا الموت نغص على أهل النعيم نعيمهم فطلبوا نعيما لا موت فيه يهموت نبالونتا دستات أقا وست يالو سووتشن يهي دستاتشو يهي أقاتشو انداي كتل بتبتاتشو دستاتشو اندال نبرا أقوش شباتشو سلهونم فطلبوا نعيما لا موت فيه ሚቋረጥና ሚረብሽ ሚበጠበጥ ያልሆነ ቀጣይነት ያለውን ደስታን ለመፈለግም መልካም ስራ በመስራት ከአዱንያ ራሳቸውን በማራቅ በአዱንያ መጥፎ ነገር ባለመዘፈቅ የጀነቱን የአኺራውን ማይቋረጠውን ደስታ እየፈለጉ ነው እነዚህ ግን ማን ናቸው አቅል ያላቸውና ብልህ ሰዎች ናቸው فكيف ታዲያ አዱንያ ላይ ይህ ደስታ ሞት ደስታን ማቋረጡ በቂ ነበር ለሞት ለመዘጋጀት እንዲሁም ደግሞ ጣረ ሞት ላይ ያለው ስቃይን ማስታወስም እንዲሁ ለሞት ለመዘጋጀትና ሞትን ለማወቅ ሞትን ሁሌ ለማስተንተን ለማስታወስ ይሄ ብቻ በቂ ነበር ይህ እንዳለ ሆኖ ደግሞ ከሞት በኋላ ቀብር ላይ ያለው ስቃይ አላህ ዘንድ Subhanahu Wa Ta'ala በጣም ይከብዱ ብዙ ጥያቄዎች
ፀሐይ አናት ላይ ደርሳ ለረጅም ጊዜ መቆም በላብ መጥለቅለቅ ማአት ተገልጸው ማያልቁ መጽሐፎችና ቀለሞች ጽፈው ማይጨርሷቸው ብዙ ሰቀቀኖች ብዙ መከራዎች ሁሉ የሚጀመሩት ከሞት በኋላ ሲሆን ደግሞ የመከራ የስቃይ ሁሉ ቁልፍ ወይም ደግሞ በር ሞት መሆኑን ስናቅ የበለጠ ሞትን እንዘጋጃለን قال بعضهم ከደጋግ ሰዎች መሃል ከቀደምቶች መሃል አንዱ ልጁን ሲመክር ምን ይላል يبني أما ترى مسير الأيام بجسمك وذهابها بعمرك ልጄ ሆይ ቀናት ባለፉ ቁጥር ጊዜዎች ባለፉ ቁጥር የሰውነትህ ሲደክም ቁዋህ ሲቀንስ እርምጃህ ያነሰ ሲመጣ የሰውነት ቅርጽህ የደከመ የቀነሰ ሲመጣ አይታየህም እንዴ እድሜህ የነበረህ እድሜ የቀነሰ ሲመጣ በእውነታው አንተ የሚጨመር ይመስልሃል እኛ በሐቂቃው እድሜያችን ባደገን ቁጥር ጊዜ በሄደ ቁጥር እድሜያችን የሚጨመር ይመስለናል በእውነታው ግን አይደለም አላህ የሰጠንን 60 70 50 ዓመትን ባደገን ቁጥር እየቀነሰ ነው እንጂ እድሜያችን እየጨመረ ልጄ ሆይ በየጊዜው ሰውነትህ ሲደክም አይታየህምን እድሜህ በየጊዜው ሲቀነስ አይታየህምን وإخراجك من ساعة قصرك إلى مضيق قبرك ጊዜ በሄደ ቁጥር ሁሉ አመት በጨመረ ቁጥር ሁሉ ከነበርክበት ውቡ ቤትህ ከነበርክበት በደስታ ከተሞላው ህይወትህና ከሰፊው ቤትህ ከሰፊው መኝታህ ወደ ጠባቡና በጭንቅ በስቃይ በመከራ በጨለማ ወደ ተከበበው ቀብር ይዞህ የሚሄደውን ነገር አስታውስ ልጄ ያሉ ልጃቸውን ይመክሩ ነበር ከዚህ በኋላ ከሞት በኋላ ከቀብር በኋላ አይደለም ታይቶ አይደለም ተነግሮ ስናስታውሰው ብቻ አእምሮን ህይወትን የሚበጠብጥ የሆነ ስቃይ የሰው ልጆችን ይጠብቃቸዋል ስለሆነም አላህ Subhanahu Wa Ta'ala ሞትን በዚህ መልኩ ከገለጸልን በኋላ የሞት ምንነትን ካሳወቀን በኋላ ሞትን ልንቻኮል የታለ ልንል እንደማይገባን ከነገረን በኋላ አላህ Subhanahu Wa Ta'ala ሞት በድንገት ሳናስበው እንደሚመጣ ከነገረንና ሐቂቃ እውነታ መሆኑን ከነገረን በኋላ አላህ Subhanahu Wa Ta'ala يقول لنا في سورة زمر تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة أو تقول حين ترى العذاب لو أن لي كرة فأكون من المحسنين الله የሰው ልጆች ተውበት እንዲያደርጉ ወደ አላህ እንዲመለሱ አላህን ለመገናኘት ለሞት እንዲዘጋጁ ከነገረ በኋላ የተውበት በር ክፍት መሆኑን ከነገረ በኋላ ተመለሱ ወደ አላህ የሰው ልጅ ነፍሶች ወቁጭቴ አላህ Subhanahu Wa Ta'ala ያዘዘኝና የከለከለኝን ባለመከልከሌ ደሞም ከሚያላግጡ በሞት ከሚያሾፉ ሞትን ከሚረሱ ከሚዘነጉ ሰዎች ሆኜ በመቆየቴ ወቁጭቴ ያሉ ይቆጫሉ ይህ ነገር ከመከሰቱ በፊት ወደ አላህ ተመለሱ أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة وإن مجرش لي عذابون دار موت لا يهونوا موتا يموت ملايكوتشن عندهم كذيه كموت بها لا يتزقاج جلاتشون سكاي بميعو بالساعات لو أن لي كرة من نودع الدنيا يمملس شانس بيستن يدل بيستن كمالتات شوبتين لمن دنو ودع الدنيا من ملسوس لمن دنو ممن يتم يفلقوت قال تعالى فأكون من المحسنين تملشي هنزا لقنبا رجم تلك يهون درجة لا درس رجم يهون بروجكت اكر ندفع لنكساكسنا كسوش لودا در هيدا اللم ይሄ ምኞታቸው አይደለም በዚህ መልኩ እድሜያቸው ማሳለፋቸው ነው ዳግም መመኘትና ወደ አዱንያ ጊዜ መሰጠትን የጠየቁበት ምክንያት ይሄ ነው ገና ወደ አዱንያ መመለስ የሚጠይቁት ليكونوا من المحسنين كدغاغ سوچ انهون نبره اللهان بدبكم هونه بغهاد ጥሩ አርገን ከመያመልኩ ሰዎች እንሆን ዘንድ ለመልካም ነገር እንዘጋጅ እንሽቀዳደም ዘንድ ለሞት እንዘጋጅ ዘንድ ወደ አዱንያ በተመለሰን ብለው አላህን Subhanahu Wa Ta'ala ይጠይቃሉ ግና ይኔ ጥያቄው መልስ የሚያገኝበት ጊዜ ስላይደለ ዝም ብሎ የከንቱ ምኞት ነው የሚሆነው ስለሆነም ሞት ምን ማለት እንደሆነ ካወቀን በኋላ ሞት ማለት
የሰው ልጅ ነፍሱ ከሰውነቱ ተገንጥላ መኖሯና እንዲሁም መንቀሳቀስ ይችል የነበረ ሰውነታችን መንቀሳቀስ አለመቻሉ መስከኑና ረግቶ ዝም ማለቱ ሞት ይባላል። እነሆ ሞትም ለማንም ሚቀር እንዳይደለና በድንገት እንደሚመጣ ማንንም ከሞት እንደማያመልጥ ካየን በኋላ الموت حتم لازم لا بد منه ሌላው ምናየው እንዳስሰው ነጥብ ሞት የሚባለው ነገር حتم ነው لازم لا بد منه የማይቀር ነገር የተወሰነ ያለቀለት طيب موت እንዳለ አይተናል ለሞት አላህ Subhanahu Wa Ta'ala ቁርአን ላይ ሐዲስ ላይ የሰው ልጆች ምን አይነት ቦታ ሊኖራቸው እንደሚገባ ወይም ደግሞ በምን መልኩ ሞትን ማስተናገድ እንዳለባቸው አላህ ነግሮናል ያአቲኩም በግተህ ስለሆነም በድንገት ይመጣል ትንሹንም ትልቁንም ሀብታሙንም ድሃውንም አዋቂውንም ጃሂሉንም ሳይለይ ሁሉንም መጥቶ ጠርጎ ይዞ እንደሚሄድ በየተራው ሞት ብሎ ማለት ጽዋ እንደሆነና ያህን ጽዋ ሁሉም እንደሚጎነጨው ታየም በኋላ لازم لا بد አይቀርም አንድ ነገር ነው ለማንም አይቀርለትም الموت هو اعظم المصائب ሞት ብሎ ማለት ምድር ላይ ካሉ እስከዛሬ ከተከሰቱ ካሁን በኋላም ከሚከሰቱ ካሉ ሙሲባዎች አደጋዎች ሁሉ ትልቁ አደጋ ቢኖር ሞት ነው اللهم سبحانه وتعالى موتن مصيبة أدقى بالقلبة حيث قال فأصابتكم مصيبة الموت فأصابتكم مصيبة الموت يموت أدقى بدرس باتشو بلو الله سبحانه وتعالى سول جوش كلال أدرقوا ميقوتروتن بلو ما يستوسوتن كاستوسون دمو بمزنقاتنا عنده كان قسب لا يستوسوتن موت الله مصيبة أدقى بلو نيقلتو أون والله كموت نيبلد مصيبة أدقى يلم فالموت هو المصيبة الكبرى لا بد منه لمن ما يكرهون تلك أدقى بنور يهينو ما نمسو يتوسن سو ويمدمو يسولج كأدقى ليعمل تشلال كذي أدقى كأدمو ندفو أوكو إيه مصيبة أدقى عندما يمد أوكو ليعمل تشلال تتنكو كذا أدقى ليعمل تشلال أدقى بمدام ليكلاكلونا ليكنسو يشلال موت قاسن مداقن كلهم الجن ودلا ينسال فهو حتم لازم لا مناص منه لكل حي من المخلوقات موت بلو مالت يقد ياله واجب يتوسننا يهلك ነገር ነው ከሱ ማምለጫ አይደለም ህያው የሆነ ሰው ሐይ የሆነ ነገር በሙሉ ሰው ልጅ አይደለም ፍጡር በሙሉ ሞትን ይቀምሰዋል كما قال تعالى كل شيء هالك الا وجهه ሁሉም ነገር ይጠፋል ይላል አላህ Subhanahu Wa Ta'ala ሁሉም ነገር እንዳልነበረ ይሆናል ነበረ እንዳልነበረ ይሆናል ማን ሲቀር إلا وجهه جل جلاله يا الله سبحانه وتعالى يتكبروا فيه سيكر وهم دمو الله سيكر كلهم نقا يتفعل قال السعدي رحمه الله تعالى وإذا كان كل شيء هالكا ومضمحلا سواه جل وعلا فعبادة الهالك الباطل باطلة كالله سبحانه وتعالى يالا نقر هلو ميتفاك هنا ميكسنك هنا كالله وجه يالا نقر يهي من ملشا ميتبكو كهنا كالله وجه يالا نقر مجزات كالله وجه يالا نقر اجمستت كنتونو عندهم بسو متاللم كنتونو لا الدنيا مجزات لا شيطان مجزات لا سميت مجزات لا دعوتات مجزات هلو مندنو باطنو ለምን እነዚህ ነገር መጨረሻቸው ምንድነው ጣፊናቸውና አዱንያ ራሷ ትጠፋለች ሰዎች የሚያመልኩት የሚሰግዱለት ነገር ሁሉ ይጠፋል ወኢለይሂ መርጂዑል ኩል የሰው ልጆች ሁሉ መመለሻም ወደ አላህ ነው በሰሩት መሰረትም የሰራቸውን ይሰጣቸዋል ይሄም አእምሮ ያለው የሚያስብ ሰው ሁሉ ላይ አንድ ነገር ሊያደርግ أن يعبد الله وحده الله سبحانه وتعالى بتشون ليجزا ويعمل لما يقربه ويدنيه ودا الله لم يقربنا ودا الله لم يستقى النجر هلو لفتن تجتن ترى لنسرا يقبل مكنياتهم هلو سو يموت هلو ودسو يملس علينا ويحذر من سخطه وعقابه كالله كدانا كالله كتاتهم ليتنكك يقبل الامر يالله سو هلو ما سمي يجل هلو ولا يقدم على ربه غير تائب هلوم سو يموت هلوم نجر ميتفا ودا الله يملس مهون كاوكن عندهم لبلهوች ሁሉ ለሚያስብ ሰው ሁሉ ይገባዋል ወደ አላህ መሄድ የለብኝም ብሎ ሊያምን ይገባል በመልኩ እንጂ ተውበት አድርጌ ከወንጀሎች ሁሉ ታቅቤ ምህረትን ጠይቄ እንጂ ወደ አላህ መሄድ የለብኝም የሚል ስሜት ويقول أيضا في آية أخرى كل من عليها فان ويبقى وجه ربك ذو الجلال والإكرام أزهم أنكد من نجنزبه
ምድር ላይ የምድር ገጽታ ላይ ያለ ሁሉ እንደሚጠፋ እንደሚሞት የሰው ልጅም ሆነ ጂንም ሆነ እንስሳትም ሆነ የትኛውም ፍጡር የሆነ ነገር ሁሉ እንደሚጠፋና መጨረሻ እንደሚሞት ሁሉም ነገር ይጠፋል ይሞታል ሕያውና ሀያል የሆነው አላህ ብቻ ይቀራል ላ የሙቱ ذو الجلال والإكرام የልቅናና የችሮታ ባለቤት የሆነው አላህ ይቀራል የሀያል የስልጣን የንግስና የችሮታ አውሊያዎቹን ወዳጆቹን የሚያከብር እንዲሁም ወዳጆቹ የሚያከብሩት የሆነው አላህ Subhanahu Wa Ta'ala ሲቀር ሁሉም ይጠፋል وقال في قوله وقال سبحانه وتعالى كل نفس ذائقة الموت للا بوتالي الله سبحانه وتعالى ሁሉም ነፍስ ሞትን ትቀምሳለች አይቀርም حتم የግድ ነው ነፍስ የሆነች ሁሉ ሞትን ትቀምሳለች ከዚህም ትልቅ የሆነችው ቁርአን አንቀጽ ምን ረዳው አዱንያን ቸላ ማለት እንዳለብን አዱንያ ጠፊ እንደሆነች ማወቅ እንዳለብን አዱንያ ጊዜያዊ መጠቃቀሚያ እንደሆነች ማወቅ እንዳለብን የአዱንያ የሚያሸበርቁ ነገሮች የሚያምሩ ነገሮች የሚያታሉ ነገሮችም ሆነ ራሷም እንደሚጠፉ ከዚህ የቁርአን አንቀጽ ከዛም አዱንያ መሸጋገሪያ እንደሆነች ወደ ዘልዓለምና ዘውታሪ ወደ ሆነው ሀገር ወደ ጀነት ወይም ደግሞ ወደ ጀሃነም የሰው ልጆች ከዛ በኋላ በስሩ ስራ መሰረት እንደሚመነዱ فمن زحزح عن النار وادخل الجنة فقد فاز የሰው ልጆች ሁሉ የሚሞቱ ከሆነ አዱንያ መትጠፋ ከሆነች ምን ማለት ነው كل نفس ذائقة الموت ሁሉም ነፍስ ሞትን ትሞታለች እገሌ ሞተ እገሊት ሞተች ወይም ደግሞ እገሌ ሊሞት ነው لا እንደዚህ አይደለም بل يقول أكثر من هذا ابن كثير رحمه الله تعالى في تفسيره هذه الآية فيها تعزية لجميع الناس فإنه لا يبقى أحد على وجه الأرض حتى يموت فما أسعد من استعد لتلك الساعة وعمل لأجلها ابن كثير تفسيرات شولاي كل نفس ذائقة الموت هلم نفس موت تكمسالش فما أكثر من يحفظها ويرددها سنتنا سنت سوشنا تشوشن قرآن أنقذ يأقواتال يدقاقمواتال قنا በመላስ ብቻ ነው እየተደጋገመ ያለው ሐቂቃውን ብናስታውሳትና ከልባችን ብንደጋግማት ኖሮማ ወንጀል ላይ ሰዎች ባልተዘፈቁ ነበር ከአኺራቸው ዱንያቸውን ባላስቀደሙ ነበር ይሄ ሞት እገሌ ሞተ ሲባል እንደነገጣለን እገሊት ሞተች ሲባል እናለቅሳለን እገሌ ሞተ ሲባል እንረበሻለን እንግዳ ይሆንብናል ሁሌም አይደለም እኛን ሰዎች መጥተው እገሌን መሞት እገሊትን መሞት እንደሚነግሩን ሁሉ እኔም አንተም አንቺም እናንተም እነሱም እንደሚሞቱ አላህ Subhanahu Wa Ta'ala ነግሮናል በዚህ አንቀጽ كما يقول ابن كثير ይህቺ አንቀጽ ብሎ ማለት ይላል ابن كثير تعزية لجميع الناس የሰው ልጅ ለሚባል ሁሉ መርዶ ያስተላለፈች ነው እቺ ቁርአን አንቀጽ فإنه لا يبقى أحد على وجه الأرض የሰው ልጅ የተባለ ሁሉ ምድር ላይ እንደማይቀር ሁሉም እንደሚሞት የነገረችን ያለው ገና ሁሉም ከሞቱ ሁሉም አዱንያን ለቀው ከሄዱ ማናቸው ብልሆች فما أسعد من استعد لتلك الساعة وعمل لأجلها ምንኛ የሻረ ምንኛ የታደለ ሰው ነው ለዛች ለማትቀረዋ ቅጽበት ለሞት ራሱን ያዘጋጀና መልካም ስራ የሰራ ሰው ምንኛ የታደለና በለህ ሰው ነው አላህ ከእንዲህ አይነት ሰዎች ያደርገን ይህ ማይቀር ከሆነ ሁሉም የሚሞቱ ከሆነ መጨረሻ እድለኝነት መለኪያው ምን ነው قال تعالى فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور فمن زحزح عن النار كجهنم ركوع يا أخيرا دستا የጀነትን ጸጋ ከጀሃነም ስቃይ በማምለጥ ከቀብር ጭንቀት በማምለጥ የጀነትን ጸጋ የጀነትን ዓለም በሰላም መርገጥ የቻለ ሰው ከዛም ጀነት ላይ በአይን ታይቶ በልብ ታስቦ በጆሮ ተሰምቶ ማይታወቀውን ጸጋ ገብቶ የኖረ ሰው ይሄ ነው ትልቁ እድል ከዚህ በተቃራኒው ከጀሃነም ያላመለጠ የጀነትን ጸጋ ሄዶ ያልተጎናጸፈ ምን ማለት ነው እድለኛ አይደለም ስኬት ላይ አልደረሰም ባዱንያ ያደርሳለው ብሎ ቢለፋም እንደም የደረሰ ቢመስለው ከዚህም عذاب ላይ የሚጠብቀውን ስቃይ ቀብር ላይ የሚጠብቀውን ጭንቅ አላህ እየነገረን ነው هذا قوم بلن ራሳችን ልንጠይቅ የሚገባን ነገር ነው من كان الموت يطلبه كيف يقر له قرار موت በየጊዜው ሆን ብሎ የሚፈልገው ሰው እየፈለገን ሳለ እንዴት ነው ኑሮ ተረጋግቶልን አምሮን እግራችንን ዘርግተን ፍሪ ረጋ ብለን ደስተኞች ሆነን መኖር ምንችለው በየጊዜው አመታቶች ቀናቶች ባለፉ ቁጥር ቀኑ እኛን እየፈለገን
ከዚህ ነገር ደግሞ ማምለጥም ሆነ ድል መቀዳጀት የማንችል ሆነን ሳለ ሞት እየፈለገን ነው ቀናት ሞትን ወደኛ ያመጡት ነው እኛን ወደሱ ያስጠጉን ነው ከዚህ ማምለጥ የማንችል ሆነን ሳለ ከዱንያ ነገ ተሸጋጋሪዎች ምን ሄድ መሆናችንን ያወቀን እንዴት አዱንያ በደስታ በእርጋታ ፍሪ ሆነን ደስተኛ ሆነን እንኖርባት عجبا لمن يملأ عينيه بالنوم وهو لا يدري أيساق إلى الجنة أو إلى النار ወንጀልን ሲያድበሰብስ ብሎ በአይኑ በጆሮ በምላሱ አላህ Subhanahu Wa Ta'ala በሰጠው ኒዕማ ወንጀልን ሲሰራ ውሎ ሲያበቃ ማታ ገብቶ እንዴት ብሎ ነው አይኑን በእንቅልፍ ሞልቶ አሳርፎ የሚያድረው አንዴ ተነስቶ አላህ ከጀሃነም ከቁጣው ከሞት ስቃይ ከሞት ስካር እንዲጠብቀው ሳይጠየቅ وكيف تنام العين وهي قريرة ولم تدري أي المكانين تنزل እንዴት ብላ ነው የሰው ልጅ አይኑ መቶ በመቶ አግባ እንደልቧ ምተኛው መጨረሻ ላይ መመለሻው ጀሃነም ይሁን ጀነት ሳያቅ ከዚህም ማለት ነው አዱንያ ላይ የሆነ እሳት ላይ እንደተቀመጠ ሰው መሆን እንዳለብን ነው አላህ የነገረን ያለው ገደል ጫፍ ላይ እንደተቀመጠ መንገድ ዳር ላይ እንደተቀመጠ ሰው ሆነን ሞትን ፊት ለፊታችን ጀሃነምን ወይም ደግሞ ጀነትን ትልቁ ቤታችን አርገን አይተንም ከጀሃነም ያድነን ለጀነት የሚያበቃንን ነገር መፈለግ እንዳለብን አላሁ Subhanahu Wa Ta'ala እየነገረን ነው ያለው إن هي إلا غفلة ለዚህ ነገር እንዳንዘጋጅ ሞትን እንድንዘነጋ ሞትን አርቀን እንድናየው ያደረገን ያለው ነገር غفላ ብቻ ነው የሰው ልጆችን غفላ ይዟቸዋል በተለያየ غفላ ውስጥ ገብተዋል መግባታቸውን ማያውቁ ብዙ ናቸው መግባታቸውን አውቀው ደግሞ ለመውጣት ጥረት ማያደርጉ ብዙ ናቸው ሞት እንደሆነ የተለመደ ነገር ነው አላህ ዘንድ ቀላል ነገር ነው جرى بها القلم ومضى عليها تالف الامم አላህ ዘንድ ቀለሙ አልቋል ጽፎ አስቀምጦታል ሁሉም ይሞታል ብሏል ሞትን ደግሞ አይተነዋል ካሁን ቀደም የነበሩ ብዙዎቹ ሞተዋል فيها فرائس الأحداث ሁሉም አዲስ መኖር መዝናናት መዘነጥ የሚያምራቸው ሁሉ የሚያድናቸው ሞት ነው ና ይበቃሃል ምን ይበቃሻል ተኝ ሙቺ ያለ አላህ Subhanahu Wa Ta'ala ቀብር ላይ ያስተኛል وراغرا ويا غرائث الأجدة ሁሉም ሰዎች ከዛ በመሄድ የቀብር ማሞቂያ ይሆናሉ የመስጠራት ይሆናሉ አላህ Subhanahu Wa Ta'ala አዝኖለት ተውበት አድርጎ ተዘጋጅቶ ሞትን መርሐባ ብሎ ከሚቀበሉ ሰዎች ያደርጋል لقد صعق الموت في دياركم فنعد ሁሉም ሰው ሊያቅ የሚገባው ነገር ቢኖር ኑሮ ሁላችንም በየቤቱ የመጣ ሞት ያንኳኳ ነው በየመንደሩ ሰዎችን ያስታወሰ ነው ወሰደቀኩም ሰርፍ الزمان ከذب ዘመኑ ጊዜው በየጊዜው በሄደ ቁጥር አምና ይባል ነበር ካቻምና ይባል ነበር አሁንም ምን እየተባለ ነው ዘንድሮ ይባላል ሌላኛው አመት ይመጣል ሌላኛው ይቀጥላል እንዲህ ባለ ቁጥር ያንቺ ጊዜ የተሰጠው ህይወታችን ያበቃ እንደሆነ ሞት እየነገረን ነው ወሩ ማለቁ ሳምንቱ ማለቁ ቀኑ ሰዓታት ማለቃቸው ይሄን እየነገሩን ነው فكأنه قد أعاد عليكم الكرة ካሁን ቀደም የነበሩ ሰዎች እንደሞቱት የኛ ተራም ደርሶ ያንተ ያንቺ ተራም ደርሶ ህይወታችንን ከኛ መንትፎ እንዳወጣት ልንቆጥር ይገባናል ولغط عليكم المسرة وانتهز فيكم الغرة የነበረውን ህይወት ደስታ የልጆችን ደስታ የምስትን ደስታ የዱንያን የጥሩ ነገርን ደስታ ሁሉ አንቋሾት ብጥብጦት እንዳልነበር አድርጎት እኛን መዘናጋትንም እድል በመጠቀም فما اقالكم العسرة ሰዎች ይሰሩት የነበረውን ወንጀል ወደ ኋላ ተመልሰው እስኪያርሙ ሳይጠብቅ በነበሩበት በገፍላ ይዞ ወደ ማይቀረው ቀብር ይዟቸው ይሄዳል نعم هذا هو الموت ما منه ملاذ ومهرب متى حط على نعشه ذاك يركبه ይሄ ሞት ነው ለሱ ምንም ቅሮት የለውም ከሱ ማንንም አያመልጥም ዛሬ በቃሪዛ ወንድሙን ጓደኛውን ተሸክሞ ይሄድ የነበረው ነገ ተሸክሞት ይወስዱታል ولو نجا من الموت احد لو ከሞት ማንንም አይቀርም ማንንም ከሞት አይድንም ስንል ሜደን ሰው ሊኖር ይችላል ይታሰባልስ አይታሰብም ولو نجا من الموت أحد لنجا منه نبينا محمد صلى الله عليه وسلم كموت من يعمل به النور كموت من يدين به النور أستيته بوتا بينور ونور نبي محمد صلى الله عليه وسلم الذي هو خيرة الخلق أجمعين يسول جوج هلو مرق يهونوت محمد موت بدانو نبرة قنا ساتشو موتو الله سبحانه وتعالى قال له إنك ميت وإنهم ميتون ثم
ثم إنكم عند ربكم تختصمون. باختصار أي كلكم لا بد أن يموت. እናንተ የሰው ልጆች ሆይ ነብይ ነኝ ንጉስ ነኝ ሀብታም ነኝ ባለስልጣን ነኝ ትልቅ ሰው ነኝ ላ የሰው ልጅ እስከሆናችሁ ድረስ ላቡድ አን ተሙቱን ምንም ቅሮት የለውም ትሞታላችሁ አንተ መሐመድ ነብዩ መሐመድ ሆይ አንተም ትሞታለህ ያንተ አማኞችም ተከታዮችም ሳይወዱ በግድላችሁ وقال له أيضا وما جعلنا لبشر من قبلك الخلد فإن مت فهم الخالدون كاهن قدم ليتنياون سو منورا مزوترا الوسنم السدن من الله سبحانه وتعالى تاريا أنت بتموت النزيه يا مشرك يا مكة مشركوش انبيبايوچنا منافقوش النسو ميزوتروا يمثلاچوا علينا ልክ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ በየቦታው ሲያደርጉ ሲመክሯቸው እምነታቸውን ጣዖቶቻቸውን ሲያወግዙባቸው ነገ እኮ ሲሞት እናርፈዋለን ይሉ ነበር አላህ Subhanahu Wa Ta'ala ምን አላቸው وما جعلنا لبشر من قبلك الخلد افيمت فهم الخالدون ካሁን ቀደም ለየትኛውም ሰው የመዘውተር የመኖርን እድል አልሰጠንም ታዲያ አንተ ብትሞት እነሱ የሚኖሩ ይመስላችኋል እንዴ አብራችሁ ትሞታላችሁ እንዴ يا الله سبحانه وتعالى ينقرأ أي فهل إذا مت خلدوا بعدك أنت كموت كأنت وهلا مشركوش مينوري مثلا شوالنا فليهنأهم الخلود إذا كان فديا الناس النور اللهم بلوم يقمتوك هنا منورو جسي بلاتشو يدلاتشو يمتشاتشو ميهون كهونا وليس الأمر كذلك بنان دزار اللمونتو بل كل من عليها فان مدر لا ياله كله يموتل والموت كاس لا بد منه شرب لا بد من شربه موتن صوانو يهان صوا يهان وانجا ما يغنچو سو يلم وان طال بالعبد المدى غزيو بيرزمم لرجم غزي بنقيم النبي صلى الله عليه وسلم موتوال ابو بكر موتوال عمر موتوال دغاغوچ ሁሉ موتوال يوددوت موتوال موتن يطلوت موتوال بل ينزي ሁሉ የደጎች ሁሉ አለቃ የሆኑት محمد صلى الله عليه وسلم موتوال بل مات وصارع عالم الموت النبي صلى الله عليه وسلم ሲሞቱ ነብይነ በማለት አላህ Subhanahu Wa Ta'ala በዛ መልኩ ሳይሆን ያሞታቸው የሰው ልጆች ሞትን ሲቀምሱ ያለ ስቃይን አላህ Subhanahu Wa Ta'ala وجاءت سكرة الموت بالحق ብሎ ነግሮናል ያህን ሰከራት ነብዩ ሰለላሁ ዐለይሂ ወሰለም አይተው ነው የሞቱት ان للموت لسكرات ያሉም ሞተዋል ነብያችን ሰለላሁ ዐለይሂ ወሰለም እስኪ አንተ የሰው ልጅ እስኪ አንቺ የሰው ልጅ ውዷ እህቴ كأنك بالموت وقد فاجأك اسكي موتن فيت لفيتاችን አርገን እንየው በድንገት መጥቶ እንደያዘን والحقك بمن سبقك من الامم ካሁን ቀደም ወደ ነበሩ ሰዎች ወስዶኛንም ከነሱ እንደጨመረን አርገን እስኪ ራሳችንን ونقلك من العمائر الى وحشة القبر وظلمته الدنيا ላይ ከነበረን ደስታ ከነበረው ድሎት ከነበረው እረፍትና መዝናናት ወደ ቀብሩ ጨለማ ወደ ቀብሩ ጭንቅ ወደ ቀብሩ ብቸኝነት ወስዶ እንደጣለን እስኪ مفرقا من مالك واهلك ይሄ ብቻ አይደለም እንወዳቸው ከነበረን ቤተሰቦች ለይቶ እንለፋለት እንጥርለት እንጓጓለት ከነበረው ንብረት ገንጥሎ የገንዘባችን ብዛት ሞትን አስፈርቶት ወይም ደግሞ በገንዘባችን በቁዋችን ብዛት ሰዎችን ገዝተን ሞትን ገፍተረን ወደ ኋላ ማቆየት يمانچل ሆኖ ሳለ ولا بقوة الخدم وقدمت على التفريط وندمت على التفريط ማንም ከኛ ሞትን መከልከል የማይችል መሆኑን ስናይ በገንዘብም ሆነ በረዳትም ሆነ በጓደኛም ሆነ በመሳሪያ ሞትን መከላከል በማንችልበት ሁኔታ ከቤተሰባችን ከህይወታችን ከንብረታችን ሞት መንትፎ ሲወስደን ያለውን ነገር እንና እስኪ አሁን ቢሆን የምልጥያቄ ራሳችንን እንጠይቅ ያልሆነ ሰዓት ላይ ስንቆጭ ተውበት ማይቀበልበት ተቀባይነት ባለበት ሰዓት ላይ ተውበትን ከመመኘታችን በፊት አሁን እንደሞትን ነገር ቆጥረን እስኪ ዳግም ጀድደን ለሞት ራሳችንን እናዘጋጅ መቼ ነው ከሞት መፍራት ከቀብር መፍራት አላህ ፊት ቆሞ ከመዋረድ መፍራትን የሚያነሳሳ እሳት ውስጣችን ላይ ሊኖር ፍርሃቻ ሊኖር ጥረት ሊኖር ይገባል
متى تحذر يوما وتحذرين يا أختي المسلمة يوما تنطق فيه الجلود وتشهد كموت بهلا يسونت كفلوش እጆች እግሮች የሰራነውን ወንጀል የሰው ልጆች የሰሩትን ወንጀል የሚመሰክሩበትን ቀን መቼ ነው የምንጠነቀቀው መቼ ነው ለሱ የምንዘጋጀው ومتى تقبل على ما يبقى وتترك ما يفنى ويبيد መቼ ነው ዘውታሪ ዘላለም የሆነውን ዘላለማዊ የሆነውን ኒዕማ ወደ ጀነት ለመገስገስ ራስህን አዘጋጅተህ ራስሽን አዘጋጅተሽ ተተሽ ጠፊና ወራዳ የሆነችውን አዱንያን ምንተው መቼ ነው ካሁኑኑ ካልሆነ الله سبحانه وتعالى قلب ሰጥቷቸው አኺራቸውን ከአዱንያቸው አስበልጠው ሞትን ሁሌም ፊት ለፊታቸው አስታውሰው ከአላህ ቁጣ የሚያድናቸውን መልካም ሥራ ከሚስከዳደሙ ሰዎች አላህ ያደርገን በዚሁ ጎን ለጎን ካሁን ቀደም አላህን سبحانه وتعالى ይፈሩ ያወድሱ ያሞካሹ ይታዘዙት በሱ መንገድ ይጓዙ የነበሩ ሰዎች ነበሩ ነብያትን ምሳሌ ማድረግ እንችላለን ሷሃቦችን ምሳሌ ማድረግ እንችላለን ታቢዒዮችን ብዙ ሰዎችን ምሳሌ ማድረግ እንችላለን የት ነው ያሉት በምን መልኩስ ነበር የሚኖሩት كانوا يقومون في الدجى وقدموا إلى بابه في الأسحار الله سبحانه وتعالى كموت سكاي كموت بهالا كالو سككن اندي تبقاچو ጨለማ ላይ የተነሱ አላህን ይማጸኑት ነበር ጠራራ ፀሐይ ላይ ይጾሙ ነበር ለአላህ ብለው ሌሊት ላይ መጨረሻ አካባቢ ቆመው ያለቅሱ ነበር ምህረትን ይጠይቁ ነበር فصبروا واجتهدوا الدنيا لا ያለውን መከራ ያለውን ስቃይ ከወንጀል በመታቀብ ወንጀልን በመተው ኸይር ስራ ላይ ነፍስን አስገድዶ በመሽቀዳደም صبر ያደርጉ ነበር ጂሃድም ያደርጉ ነበር ከነፍስያቸው ጋር ለቀሳሩ وتخلفت وفاتوك እነሱ ሄዱ ወደ አላህ የሰሩትን መልካም ስራቸውን አገኙ የቀብርን ኒዕማ ጸጋን አዩ የጀነት በርም ተከፈተላቸው ቂያማን አላህ ያቆመው ያሉ ነበር ያሉ ይለምናሉ ግና ለሞት ዝግጁ ነበር በየትኛውም ሰዓት ቢመጣ መርሐባ ብለው የሚቀበሉ ሰዎች ነበሩ ሄዱ ግን አሁን አንተንና እኔን الدنيا لا يتتون هدو وبقينا في آقابهم كنسو هالا قرتن موتن زنقتن قبرن رستن بتفوسر علي يتسكد الدم أبزانيو الكام سراسي بال بشتنيا يهونال وإن لم تسرع وتجتهد بعدو الذي زوجت ترون هدوال وعلى كرتنال نفسيا شيطان الدنيا يتجاوتوا بالنو كهنونو نكتن موتن في زلفيتاتن عادرقن قبرن دم يتبكن أوكن تشكدان من بنسو لمدرس كالدارن በጣም ርቀው ይሄዳሉ እኛ ወደ ኋላ እነሱ ወደፊት በገሰገሱ ቁጥር መሃል ላይ ያለው ክፍተት ርቀት እየሰፋ ይሄዳል ከደጎች ጎን አለመሰለፍ ምን አይነት ቁጭት እንደሆነ ለናቂ ይገባናል ፈተነበህ ወተየቀው ያ ምስኪን እንንቃ እናስተውል ያለንበትን ሁኔታና የሚጠብቀንን ሁኔታ እኔ ሞኝ መሆን የለብንም ሞት በደንገት ሳይመጣ ጥፍጥና ቆራጭ የሆነው ሞት መጥቶ ጥፍጥናችን ደስታችን ሳይቆርጥብን فلا تقدر على استرداد لما فات ካሁን ቀደም ያሳለፍነውን እድሜ መጥፎ ስራችንን ተውበት ለማድረግ ዳግም እድል ማናገኝበት አጋጣሚ ከመከሰቱ በፊት እንንካ قال الله تعالى وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ለሞት ራሳችንን እንዘጋጅ ለመልካም ስራ እንሽቀዳደም ትልቅ ጊዜ ሰርተን እንስራ መልካም ስራን ከመጥፎ ነገርም እንታቀብ ሞትንም አስተውሰን አላህ የሚጠላውን ነገር እንተው ለሞት ራሳችንን እናዘጋጅ ከምን በፊት الله سبحانه وتعالى سورة المنافقون السرنيو أنقذ لاي وأنفقوا مما رزقناكم إنياك ستناتشه نقر لقسوا ستو
ጊዜ ሰተናችኋል በዚህ ጊዜያችሁ መልካም ስራ ስሩበት ጉልበት ሰተናችኋል በዚህ ጉልበታችሁ ብዙ ዒባዳ ስሩበት ገንዘብ ሰተናችኋል በዚህ ገንዘባችሁ አላህ Subhanahu Wa Ta'ala ዋጅብ ያደረገው ወጪ ያለ ሱና የሆነ ወጪ ያለ እንዲሁ በበጎ ፈቃደኝነት የሚደረግ አለ ይሄን ሁሉ ስጡ ይላል አላህ Subhanahu Wa Ta'ala በእድሜያችሁ በገንዘባችሁ በጉልበታችሁ በጊዜያችሁ ተጠቀሙበት መቼ قبل أن يأتي أحدكم الموت ወዳንዳችሁ ሞት ከመምጣቱ በፊት ይላል አላህ Subhanahu Wa Ta'ala ሞት ነጥቶ ሳይዛችሁ በፊት በሰጠናችሁ ነገር ሁሉ ለአኺራችሁ ለሞታችሁ የሚጠቅም ነገር ስሩበት ሞት በመጣ ሰዓት ያልሰራን ሆነን ሞት ከመጣ ምን አይነት ሁኔታ ነው የሚያጋጥመው فيقول رب لولا أخرتني ጌታዬ ሆይ ምነው ባከህ ብታዘገየኝ ሞት መጥቶ ጣር ላይ ደርሰው ብዙ መስራት ያለባቸው ያልሰሩትን መስራት ሳይኖር ያለለባቸው ሆኖ ሳለ የሰሩትን ውርደትን ዝቅጠትን በሚያዩበት ሰዓት ጌታዬ ሆይ لولا أخرتني ምነው ወደ አዱንያ ትንሽ ብታቆየኝ ሌላ ጊዜ ብታሞተኝ ልጅ እኮ ነኝ በዚህ እድሜ ሞት የለብኝም ወይም ደግሞ ገና አሁን ነው አዲስ ህይወትን የደስታ ህይወትን የከፈትኩት እኮ አሁን ነው ትንሽ ልደሰት ወይም ደግሞ እስካሁን ወንጀል ስሰራ ነበር ያለሁት ካሁን በኋላ ተውበት አደርግ ዘንድ هل أخرتني ምነው ትንሽ አታዘገየኝም በማለት የመጠየቅ ችግር ከመከሰቱ በፊት ወደ አላህ ተመለሱ ከሰጣችሁ ጉልበትም ሆነ ገንዘብ ጊዜ መስዋዕትን ስጡ ኸይርን ነገር ስሩ ግና ይህ ጥያቄ ተቀባይነት እንዳሌለውም ሲነግረን አላሁ ጀለ ወዐላ ምን ይላል ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون ሆይ ምነው ብታቆየኝ ግና መቆየትም የጠየቀው ልጆችን ልሰናበታቸው ከባለቤቴ ጋር ትንሽ ልቆይ የነበረውን ገንዘብ እንደዚህ ላደርግ ላስተናዳ ቦታ ላሲዝ ለማለት አይደለም ጌታዬ ሆይ ወደ አዱንያ ብትመልሰኝ ለምን ለበጎ ነገር ነው فاصدق አንተ በሰጠኸኝ ገንዘብ ማውጣት ያለብኝን ሁሉ ኸይር ወጪ አደርጋለሁ በጉልበቴም ብዙ ኸይር ነገር ሰራለሁ በገንዘቤ በሙያዬ ባለኝ ነገር ሁሉ አንተን የሚያስደስትን ነገር በማድረግም فاكون من الصالحين ከደጋግ ሰዎች ሆኜ ያኔ ግደለኝ እልሃለሁ ወይም ደግሞ ከደጋግ ሰዎች ከሆንኩኝ በኋላ በሞተም አይቆጨኝምና እባክህ ከደጋግ ሰዎች ሆኜ መለስ ዘንድ ትንሽ ጊዜ ሳልሞት ቆየኝ ብለው ይጠይቃሉ ይሄኔ አላህ ምንድነው መልስ የሚሰጠው ወለን يؤخر الله نفسا የትኛውንም ነፍስ አላህ አያዘገያትም አያቆያትም ከምን በኋላ اذا جاء اجلها የተወሰነው የተመደበው የተገደበው ጊዜዋ ከደረሰ በኋላ ወደፊትም ሆነ ወደ ኋላ الله سبحانه وتعالى አያዘገያትም والله خبير بما تعملون ምታደርጉትን ሁሉ ከሰዎች እይታ ብትርቁም ማንንም አያቅም ብትሉም ራሳችሁን ብታታልሉም الله سبحانه وتعالى خبير ውስጥ ጠንቅቆ የሚያውቅ ጌታ ነው መቼ ተውበት ማድረግ እንዳለባችሁ ነግሮ ነበረ من قبل أن يأتي أحدكم الموت አንዳችሁን ሞት ሳይመጣችሁ በፊት ተውበት አድርጉ ወደ አላህ ተመለሱ በገንዘባችሁም ሆነ በጉልበታችሁ መልካም ስራ መስራት እንዳለብን አላሁ Subhanahu Wa Ta'ala ነግሮን ነበረ በዚህ አላህ Subhanahu Wa Ta'ala ምንድነው ይነግረን የሞት የሚባለው ነገር ለማንም ሚቀር እንዳልሆነ ለሞት ሁላችንም መዘጋጀት እንዳለብን እንዲሁም መጨረሻ አካባቢ የሰው ልጆች ሞትን በሚያዩበት ሰዓት መጥፎ ስራቸውን አስታውሰው ወይም ደግሞ ብዙ መልካም ስራ እንዳሌላቸው አውቀውም ወደ አዱንያ ትንሽ ጊዜ መዘግየትን እንደሚጠይቁ ይሄ ጥያቄ ቦታ እንዳሌለውና መልስም እንደማይሰጣቸው አላህ Subhanahu Wa Ta'ala እየነገረን ነው አላህ Subhanahu Wa Ta'ala አቅል ሰጥቷቸው በጊዜያቸው መልካም ስራን በመጠቀም አላህ ሞትን በመጣው ጊዜ መርሐባ ብለው ከሚቀበሉ ሰዎች ያድርገን ሌላው ምናየው ነገር ለልሞት አጀል محدود ووقت معلوم ሞት ምንድነው ካየን በኋላ ለሞት ራሳችንን ማዘጋጀት እንዳለብን ካየን በኋላ እንዲሁም ሞት የሚባለው ነገር የማይቀር መሆኑን ካየን በኋላ ሞት ደግሞ መቼ ነው የሚመጣው አሁን ይታወቃል መቼ እንደሚመጣ የተወሰነ የተገደበ ጊዜ አለው ይሄን ጊዜ አንተ እኔ አንቺ ላናቀው እንችላለን አላህ ዘንድ وللموت عباد الله أجل محدد ووقت معلوم يأتي فيه موت الله زند سبحانه وتعالى يتوسن يتقدب يتقواج ጊዜ አለው فلا يستطيع أحد أن يتجاوز
ማንንም ሰው ከዛ ከተገደበለት ጊዜ ማለፍ አይችልም እንዲሁም ወደ ኋላ መቆየት አይችልም الله ወስኖታል ደምድሞታል فالله جل وعلا قدر آجال العباد የሰው ልጆችን ቀደራቸውን እርሱ ነው አላህ ሚኖሩትን ጊዜ የወሰነው وجرى بذلك القلم في اللوح المحفوظ የሰው ልጅ እገሌት ይሄን ያክል ጊዜ ይኖራል ትኖራለች ተብሎም በቀለም በለውህ المحفوظ الله ዘንድ ጥብቅ በሆነው መዝገብም ተዘግበው ቆይቷል መላእክቶችም አስፍረውታል ብሎም የሰው ልጅ ማህፀን ውስጥ ያለ ስንት አመት እንደሚኖርና ከዛ መቼ የት እንደሚሞትም አላህ ጽፏል فلا يتأخر المرء عما كتب ولا يتقدم እዛ ይሄን ያክል ትኖራለህ ተብሎ ከተሰፈረው ቁጥር ጊዜ ገደብ ወደፊትም ወደ ኋላ ማንንም አይለም ومن هنا نعلم أن كل إنسان مات أو قتل أو غرق كذهم من نردالن يتنيوم سو براسو ጊዜም ሞተ ሰውም ገደለው ወይም ደግሞ ውሃ ውስጥ ሰጥሞ ሞተ ወይም ደግሞ አደጋ ደረሰበት የመኪና አደጋ የአውሮፕላን አደጋ ምንም ነገር ይድረስበት የትኛውም አስባቦች ተገኝተው አንድ ሰው ቢሞት ይሄ ሰው የሞተው መኪናው እንዲህ ስለነበረ ወይም ደግሞ እሳቱ እንዲህ ስላልነበረ እንዲህ ስለሆነ አይደለም لأنه مات بأجله الذي قدره الله وأمضاه الله سبحانه وتعالى بوسنونا بفزمو قدر مسارتنا يموتوا بمن ملكوموت يتم يموت وعلى هذا دلت نصوص كثيرة من شرعنا الحنيف يسولج يتم يموت بمن ملكوم يموت كمن بتيازي يموت يهاسو يموتوا يهام يموت نقر سلتكسته يعلى قزيو سايهون يموتوا قزيو درسون يموتوا يهنم بتملكته الله بزوي القرآن انقصوش قال تعالى وما كان لنفس أن تموت إلا بإذن الله كتابا مؤجلا يتنيوم نفس يلاتم مرت يلاتم عندما أدل يلاتم أن تموت إلا بإذن الله كتابا مؤجلا الله سبحانه وتعالى سيشاء الله سيفلق الله سيفقد نجي التموتم والسامت موت بس قزي تزفو توسنوا تقدبوا كتشبوا أن النفوس جميعا معلقة بآجالها بإذن الله كلهم نفس مينوروت من كساكسوت ميموتوت الله بوسنوا قدب مسارتنا الله بقدروا قدب مسارتنا فمن حتم عليه بالقدر أن يموت مات ولو لم يعرف السبب ولو بغير سبب الله يموتال بلو يوسنبسو مياموت أدقا سايدر سبتم يموتال ومن أراد بقاءه فلو وقع من الأسباب بكل سبب لم يضره ذلك قبل بلوغ الأجل لو سو الله بزيه قذي بزيه بوتا بزيه كس بزيه جقر اندي موت يالوستنبت سو دمو متوم ياموتوا على قوشن بيدرسوبت أي موتم الله يقدروا قذي سايدر لأن الله قضاه وقدره وكتبه إلى أجل مسمى موتن ميبالو النقر الله وسنوتال الله ፈጽሞታል እዘን የትኛውም ሰው ምንም አይነት ችግር ምንም አይነት መከራዎች ቢነባበሩበት አላህ Subhanahu Wa Ta'ala በዛ ነገር መሞቱን እስካልወሰነ ድረስ አይሞትም ምክንያቱም አላህ ሞትን የወሰነበት ጊዜ ቀን ቦታ ቅጽበቶች ስላለው كما قال تعالى إذا جاء أجلهم فلا يستأخرون ساعة ولا يستقدمون የሰው ልጆችን አጃላቸው ጊዜ ገደባቸው በደረሰ ጊዜ فلا يستأخرون ساعة ለቅጽበት አይቆዩም ወደ ኋላ ولا يستقدمون እንዲሁም ያለ ቦታ ወደፊት አይቆዩም إلى بوتالي قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة الله سبحانه وتعالى قل إن الموت الذي تفرون منه يهي مششوت إن أنت مششوت يهون وموتكو فإنه ملاقيكم يتم ششو يتم تدبكو يتم ركعتشو السبوت من مششوت فإنه ملاقيكم يتم هنوب يتنيا وملكو إنه رسو يدرسباتشوال ييزاتشوال يغنياتشوال كزام يزو ودا الله يملساتشوال تملسالاتشو مسترنا قهاد يهون نجر مياكو هلو يهونو الله زند قوماتشوم بسراتشو تستساسبالاچو فإن ذلك لا ينجيهم سووች ምንም ይሹ ምንም ሞትን ይጥሉ ምንም ሞትን አርቀው ያስቡት
ይሄ ነገር ሊያድናቸው አይችልም فلا بد ان يلاقيهم الموت الذي قد حتمه الله على العباد ከሞት ቢሸሽ ከሞት ቢርቅና ከሞት ብንጠነቀቅ ከሞት ማምለጥ አንችልም አላህ ባሮቹ ላይ ሁሉ ሞትን ወስኖታልና ከዛ በኋላም አጀላቸው ሲያልቅ የነበራቸውን አላህ የሰጣቸውን እድሜ ገደብን ሲጨርሱ የሰው ልጆች ሁሉም ወደ አላህ ይመለሳሉ ምስጥርና ገሃድ የሆኑ ነገሮችን ወደሚያቀው አላህ Subhanahu Wa Ta'ala ዘንድ ይመለሳሉ ይሰሩ የነበረውን ስራም ሁሉ ይነግራቸዋል መልካሙንም ክፉንም أينما تكونوا يدرككم الموت የትም ሁኑ የት ሞት ያገኛቸዋል أينما تكونوا يدرككم الموت ولو كنتم في بروج مشيدة የትም ብትሆኑ ሞት ያገኛቸዋል ይደርስባቸዋል በታነጸ ትልቅ ህንጻ ላይም ብትሆኑ ሞት ከዛው ያወጣቸዋል ይላል نعم هذا هو الموت እነሆ ይሄ ነው ሞት ማንንም ከሱ ከተወሰነለት ጊዜ ማለፍ አይችልም አላህ Subhanahu Wa Ta'ala በ24ኛው እድሜ ከዚህ ሰዓት ከዚህ ደቂቃ ከዚህ ቅጽበት ሰከንድ በኋላ ወይም ደግሞ አናቱ ላይ ትሞታለች ካለ በዛ ሰዓት ላይ የያዝነው ትልቅ እቅድም ቢኖር ያቺ ሰዓት ከደረሰች ያለ መታመም ያለ ሆስፒታል መተኛት ያለ በቂ ምክንያት የሰው ልጅ ነፍሱን አላህ አገሌ ደግሞ ይሄን አመት ይኖራል ይሄን ያክል አመት ትኖራለች ተብሎ ከኖረ መሞት ብንፈልግ ለሞት የሚያጋልጡ አደጋዎችን ሁሉ ሄደን ብንጋፈጣቸው ብንገባባቸው አይሞትም ስንቶች መርዝ ተጠጣው ረጅም ጊዜ እንዲኖሩ አላህ ያደርጋቸዋል ስንቶች ደግሞ መኖርን መዘነጥን መዝናናትን ይፈልጉ ለረጅም ጊዜ መኖርን አላህ በመከልከል ከነሱ እንዲሞቱ አላህ Subhanahu Wa Ta'ala ያደርጋቸዋል ከዚህ ምንድነው የምንረዳው አላህ Subhanahu Wa Ta'ala ሞትን የገደበው ቀንና ጊዜ ያበጀለት እንደሆነና ያሃ ጊዜ ያሃ ቀን ቀጠሮ ገደብ ሲደርስ ማንንም ይሁን ያ ሰው ማንንም ትሆን ሩሃቸውን ከነሱ እንደሚወስደውና መደበቅም ሆነ መሸሽም ሆነ ሞትን መጥላትም ሆነ ከሞት ራስን ለማዘግየትና ለማቆየት መጣርም ሆነ አላህ ዘንድ በመጨረሻው ጊዜ ተቀባይነት እንዳሌለው ነው ምንረዳው واخرج ابن كثير في تفسيره عن الطبراني عن سمرة مرفوعة ይሄ ሞት የሚባለው ነገር የሆነው አንቀጽ ላይ ተረተናል ቤትም ብትሸሹ የትም ማምለጥ ብትፈልጉ ከሞት እንደማትድኑ እንዲሁም ደግሞ ትንሽም ሆነ ወደፊትም ሆነ ወደ ኋላ እንደማይቆይ አላህ ከነገረን በኋላ ነብዩ ደግሞ ሐዲታቸው ላይ ኢማም الطبراني በዘገቡት ሐዲስ ከሰሙራ مثل الذي يفر من الموت كمثل الثعلب تطلبه الأرض بدين فجاء يسعى حتى إذا أعياه انبهر دخل جحره فقالت له الأرض يا ثعلب ديني فخرج له حصاص فلم يزل كذلك حتى تقطعت عنقه فمات أخرجه ابن كثير في تفسيره عن الطبراني عن سمرة رضي الله عنه وأرضاه موتا فمنم مكنيات هنا ما نم ليعمل توعيش لم موتا منم ما ينت مكنيات فترا منم ما ينت من يوت ينورا ትምርቴን ለቀጥል ትዳር አሁን ነው የገባሁት አዲስ የሆነ እቅድ አለኝ አዲስ ህይወት ጀምሬያለሁ ገና መብላት መዝናናት ወጣትነቴን መጨረስ አለብኝ እነዚህ ሁሉ ነገሮች አላህ ዘንድ ተቀባይነት የላቸውም ያውም ከመጥፎ ነገር ልመለስ አይደለም ጥሩ ስራዬንም ልጨርስ ተቀባይነት የላቸውም ከሞት ማምለጥ ከሞት መሸሽ አይቻልም በተግባርም ማምለጥ ለመሸሽ መሞከር ሆነ እንዲሁም በሐሳብም ከሞት አመልጣለሁ ብሎ መሸሽ እንደማይቻል ሲገልጹ ነብዩ ሰለላሁ ዐለይሂ ወሰለም አንድ ከሞት የሚሸሽን ሰው ወይም ደግሞ ድናለሁ ብሎ የሚያስብን ሰው ምሳሌ ሲነግሩን ምን ይላሉ አንድ ሰው ከሞት የሚሸሽ ሰው ምሳሌው ተኩላ ወይም ደግሞ ቀበሮ ከአርዱላህ ከምድር ተበድሮ ነበረ ብድር ወስዶ ነበረ ይሄን ብድር መመለስ አቃተውና ረጅም ጊዜ ራሱን ወደ ኋላ ያለ የደበቀ ኖረ ከለታት አንድ ቀን ምድር ብድሬን መልስልኝ ብላ ጠየቀችው ይሄን እንስሳ ከዛ ይሸሽ ጀመረ ይሮጥ ጀመረ መጨረሻ ላይ ሲደክመው መጥቶ ጉርጓዱ ውስጥ ገባ ሚደበቅ ከምድር ሚድናት መስሎ ልክ ጉርጓዱ ውስጥ ሲገባም ያ ፈዕለቡ ደይኒ በጣም ተንፍሶ ደክሞት ሩጦ መጨረሻ ላይ ማምለጫ ሲያጣ ሲደክመው ጉርጓዱ ውስጥ ገብቶ ምድርን ሚድናት መሰለውና ከምድር እዳ ወይም ደግሞ ብድርን መመለስ የሚቀረው ወይም ደግሞ ማምለጥ የሚችለው ከዚህ ነገር ጉርጓዱ ውስጥ ሲደበቅ መስሎት ጉርጓዱ ውስጥ ሲገባ ምድር እዛው ጉርጓዱ ውስጥ ማለችና ያ ተዕለቡ ደይኒ አንተ ቀበሮ አምጣ እንጂ ብድር ይመለስ ብላ ጠየቀችው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ምድር ውስጥም ሲገባ ምድር አለች ውጭም ሲሆን ምድር አለች እኔ ጉርጓዱ ውስጥ ደግሞ ጠባብ ቦታ ነው ደንግጦ ከዛ ውስጥ فخرج له حصاصا በጣም
يرود በጣም እየፈጠነ እየዘለለ ከጉርጓዱ ውስጥ ወጣ فلم يزل كذلك ከዛ ከጉርጓዱ ከወጣ በኋላ ከመሸሽ ከመዝለል በጣም ከመጋለብ ከመሮጥ ወደ ኋላ አላለም حتى تقطعت عنقه فمات ሩጦ ሸሽቶ የሚያመልጥ መስሎት በጣም ከመሮጡ መጣ ደከመውና አንገቱ ተቆረጠ ሞተ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም ማንንም ከሞት ሊያመልጥ አይችልም قال تعالى ولكل أمة أجل فإذا جاء أجلهم فلا يستقدمون ساعة ولا يستأخرون ለሁሉም ህዝብ ጊዜ ገደብ አለው የሚሞትበት ያ ጊዜ ገደቡ ሲመጣ ወደፊትም ሆነ ወደ ኋላ ማለት አይችሉም وقد أخرج الله بني آدم إلى الأرض የሰው ልጆችን አላህ ወደ ምድር አምጥቷቸዋል ሚኖሩትንም ጊዜ ወስኖላቸዋል ከዛ በኋላ የቀን ገደብም አርጓል የሚያበቃበትን በዚህ መሰረት የሰው ልጅ ከሆነን የጊዜ ገደብ ተሰጥቶናልና አላህ ዘንድ ያ የጊዜ ገደብ ሲያልቅ ወደ አላህ ሞተን መመለሳችን አይቀርም أخرج مسلم في صحيحه عن عبد الله بن مسعود قال እስኪ ሞት የሚባለው ነገር ምን ያክል ሁላችንም ሊያሳስበን ወይም ደግሞ ትልቁ ጭንቃችን ትልቁ ግባችን ትልቁ አላማችን ወይም ደግሞ የሚያስጨንቀን የሚያሳስበን ፊት ለፊታችን ያለ ነገር መሆን እንዳለበት የሚገልጽ አንድን ሐዲስ ኢማሙ ሙስሊም ሰሒሐቸው ላይ ያስቀምጠውታል አብዱላህ ኢብኑ መስዑድም እንዲህ በማለት ይገልጽልናል قالت ام حبيبه زوج النبي النبي صلى الله عليه وسلم مست ባለቤት ከሆኑት መሃል አንዷ ام حبيبه ምን ትላለች دعاء አደረገች اللهم امتعني بزوجي رسول الله صلى الله عليه وسلم وبأبي سفيان وبأخي معاوية እናታችን ام المؤمنين حبيبه رضي الله عنها وارضاها دعاء ستدرግ ምን አለች ጌታዬ ሆይ በዘውጂ በኔ ባለቤት በሆኑት በነብዩ መሐመድ ረጅም ጊዜ ከሳቸው መዝናናት ከሳቸው እንደፈለኩኝ ሙትዓ መጠጋገም ከሳቸው ጋር እንደፈለኩኝ ሆኜ በደስታ እንድኖር አብቃኝ ከባለቤቴ ከነብዩ ጋር እንደውም ከአባቴ ከአቢ ሱፊያን ጋር በደስታ በድሎት በመረዳዳት በመደጋገፍ በጥሩንም መጥፎንም በጋራ ተቃቅፈን እንድናሳልፍ ከረሱሉ ጋር ሰለላሁ ዐለይሂ ወሰለም ይሄን ቻንስ ስጠኝ እንደውም ከአባቴም ጋር በዚህ መልኩ አኖረኝ ወቢአኺ ሙአዊያ ወንድሜንም በዚህ መልኩ ተረዳተን እንድንኖር አድርገኝ ብላ ዱዓ አደረገች እኔ ነብዩ ሰለላሁ ዐለይሂ ወሰለም አጠገቧ ነበሩ من الوقت لقد سألت الله لعاجال مضروبة وأيام معدودة إلى آخر الحديث حبيبة حبيبة ባለቤታቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ያደረግሽው ዱዓውኮ ይጠየቅሽው አዲስ ነገር አይደለም ይጠየቅሽው አላህን ይጠየቅሽው لعاجال مضروبة الله ዘንድ ተወስኖ ላለቀ የእድሜ የገደብ በዚህ ጊዜ እንዲያርግልኝ ብለሽ ጠየቅሽው አልቋል خلاص እስከመቼ በነብዩ ሰለላሁ ዐለይሂ ወሰለም ስትዝናኚ ወይም ደግሞ ስትጠቀሚ ስትጠቃቀሙ ስትረዳዱ እስከመቼ ነው የምትኖሩት ጠየቅሽም አልጠየቅሽ ከነብዩ ጋር አብረሽ መኖርሽ አይቀርም እስከተወሰነው ጊዜ ከአባትሽም እንደዚሁ ከወንድምሽም እንደዚሁ ስለዚህ የጠየቅሽው አዲስ ነገር አይደለም የጠየቅሽው ከኔ ጋር መኖር ከወንድምሽ ጋር መኖር ድሮ አልቋል እስከመቼ እንደምትኖሪ ይሄ አንደኛው ነው وأيام معدودة ጊዜ ገደቡም ታውቋል ከወንድምሽ ከአባትሽ ከባልሽ ጋር የምትኖሪው ጊዜ ታውቋል አላህ ዘንድ መጠኑ وارزاق مقسومه بتبيون بزامها المتبيو مترزق والله ما يرزقكم نجر توسنوا القوال يعني ولو كنت سألت الله تادها يا رسول الله نبي صلى الله عليه وسلم من ليلو اسمه ان بحقيقه وانين انتن عنشن من ليلو انه نبي صلى الله عليه وسلم لمن ما تتጨነቅ الدنيا ላይ የምትኖረው ጊዜ የታወቀ ያለቀ ጉዳይ ነው ይልቁንስ አሏት ነብዩ ولو كنت سألت الله ان يعيدك من عذاب النار الله كجهنم عذاب እንዲጠብቅሽ ብትጠይቂው ከቀብር ስቃይም እንዲጠይቅሽ ብትጠብቂው كان خيرا وافضل ይሄ የተሻለና የበለጠ ነበር በማለት ነብዩ ሰለላሁ ዐለይሂ ወሰለም توجيه አደረጓት መከሯት አቅጣጫ አሳዩት መሯት قال تعالى نحن قدرنا بينكم الموت وما نحن بمسبوقين امام الطبري አንቀጽ ሲፈስሩ اي نحن قدرنا بينكم ايها الناس الموت እናንተ ሰዎች ሆይ በእናንተ መሃል በሰው ልጆች መሃል ሞትንኛ ወስነናል ገድበናል فعجلناه لبعض واخرناه عن بعض الى اجل مسمى አንዳንድ ሰዎች እስከ ተወሰነ ጊዜ እንዲኖሩ ሌሎቹ ቶሎ እንዲሞቱ አድርጌ ጨርሻለሁ ይላል አላህ Subhanahu Wa Ta'ala هذا هو الموت موت ጊዜው የታወቀ ነው አላህ ዘንድ እኛ ባናቀው መጨረሻ ላይ እንደምናየው አላህ Subhanahu Wa Ta'ala እገሌ ይሄን ያክል ጊዜ ይኖራል እገሌት ይሄን ያክል ጊዜ ትኖራለች ብሏል ከዛ መሸሽ ወደ ኋላ ወደፊት ማለት አይቻልም ምንም የራሳችን እቅድ ይኖረን ያሃን እቅድ ላስተካከል አይቻልም ተውበት አድርጌ ልምጣ አይቻልም ያሃ ጊዜ ከደረሰችና ቅጽበቷ ከመጣች ለሰከንድ ወደፊትም ሆነ ወደ ኋላ ማለት እስቲ ቆም ብለን ራሳችንን እንገምገም እነ الدنيا قد آذنت بفراقنا الدنيا ሰዎች ሁሉ ጥለዋት እንደሚሄዱ ለሰዎች እየነገረቻቸው ነው ግልጽና ግልጽ ነገር ሆኗል
ሆኖ ሳለ ግን ወጉዱ ፈላ በዱንያ የሚታለል ሰው ለዱንያ ቀልቡንም እግሩንም ጉልበቱንም እጁንም የሰጠ ሰው እንዴት ብሎ አእምሮ ያለው ሰው ወደ ዱንያ ይዘነበራል ዱንያን ጥሎ መሄዱን ያወቀ ያው መቼ እንደሚሄድ በትክክል ማያውቅ ሆኖ ሳለ እንዴትስ በዱንያ ቀናት በዱንያ ምኞት በዱንያ ጌጣጌጥ እንዴት ይታለላል በሰራው ስራ አላህ ዘንድ የሚጠየቅ ሰው መሆኑን ያወቀ እንዴትስ ሁሉ ማታ አልጋው ላይ ፍራሹ ላይ ሶፋው ላይ ተንጣሎ ነገ የሚሰራውን ነገር ቁጭ ብሎ የዛሬ አመት እዚህ ደርሳለሁ የዛሬ 2 አመት እዚህ ደርሳለሁ ከዛ ይሄ ማዕረግ ላይ ደርሳለሁ ያለ እንዴት ነው ተخطيط የሚያደርገው ስትራቴጂ የሚነድፈው وهو لا يدري ما يطرق من بغتة آجاله بدنقت متو بيتون انقاقتو بموت እንደሚገባ መች እንደሚገባ የማያውቀው ሳለ እንዴት ነው ሰው ለረጅም አመት አርቆ ያስባል ያው ወንጀል ያሰራ አፈማ ተራው ቆም ብለን አናይም እንዴ የሰው ልጆች ማየት የለባቸውም እንዴ ትናንት ጀግና ለጋ ወጣት የነበረው ሰው እንዳልነበረ ና ተብሎ ቀብር ላይ ገብቶ ሲተኛ ብዙውን ጊዜ ወጣቶች መብላትን መዝናናትን ያማራቸው አይ ብሎ ሞት አፈር ላይ ሲያስተኛቸው ያየን አይደለም እንዴ العمر امانه الله سبحانه وتعالى እድሜን እንደ አደራ ነው የሰጠን በዚህ እድሜያችን ነው የአላህን ውዴታ መንገዛው በዚህ እድሜያችን ነው የአላህን سبحانه وتعالى ቁጣ ምን ሸምተው አላህ ይጠብቀንና ስለሆነም የእድሜን አሳሳቢነት ለአላህ ቁጣ የሚዳርገው እድሜ ከሆነ ጊዜ ከሆነ የአላህን ደስታ መግዛት ምንችለውም በጊዜ ከሆነ ሞትም የሚመጣው ጊዜዎችን ተሻግሮ ነውና ይሄን ጊዜን አስመልክቶ ከቀደምት ደጋጎች መሃል አንዱ ምን ይላል العمر امانه اتلفت شبابه في الخيانه وكهولته في البطاله وفي الشيخوخه تقول عمري قد ضاع እድሜ ብሎ ማለት አላህ የሰጠን አማና ነው አደራ ነው ለኛ ጊዜን ሰጥቶናል ይሄ ጊዜ የራሳችን ከኪሳችን ያመጣ ነው የወረስነው የገዛነው ነገር አይደለም አላህ አማና ነው የሰጠን ጥሩ ነገር ልንገዛበት ጀነትን ውዴታውን ልንገዛበት ከመጥፎ ነገር ወንጀልን በመራቅ እናመልጥበት ዘንድ ታዲያ ይሄን ትልቅ የሆነውን ውድን ዕቃ አማናን በወጣትነት ጊዜ ወንጀል ተደብቀን እየሰራን ሐራምን ያድበሰበሰን አላህን ያስቀየመ ጨርሷል ብዙ ጊዜ ጨርሷል ወጣቱ ጎልማሳነቱን ደግሞ ስራ ፈትቶ በመዝናናትና ወዳወዲህ በማለት ይሄን የጎልማሳነትን ክፍለ ጊዜ ያሳልፉታል ለክ ሸይኹካ ሸይኽ ማርጀት ጋና ትልቅ እድሜ ጋር ሲደረስ የሰው ልጆች ያለቅሳሉ ዑምሪ እድሜ ያለቀ እንደናንተ ጂሃድ ሳላደርግ እንደናንተ ኸይር ስራ ሳልሽቀዳደም ያለቅሳል متى أفلح الخائن في مشترى وباع ወጣትነት እድሜህን ወንጀል በመስራት حرام ነገር ላይ በመሽቀዳደም መጥፎ ቦታዎች ላይ አንደኛ ሆኖ በመገኘት አሳለፈው ይሄ ኺያና ነው ውርደት ነው ከዳተኝነት ነው ደግሞ ከመቼ ጀምሮ ነው በየትኛው አስተሳሰብ ነው የሚያታልል ሰው ስኬት ላይ የሚደርስ ራሱን የሚያጭበረብርና ሰውን የሚያጭበረብር ሰው ሽያጩም ላይ ሆነ ግዥ ላይ ወይም ደግሞ እንዳለ ማህበራዊ ኑሮ ላይ ሰዎችን የሚያታልል ራሱን የሚያታልል እንዲሁም ደግሞ የሚያጭበረብር ሰው ከመቼ ጀምሮ ስኬታማ ይሆናል አይሆንም ወጣትነትሽን በኺያና በመጥፎ ነገር ጨርሶ ጎልማሳነት ደግሞ ወደ ጥሩ ነገር የሰው ልጆች አዱንያን በሚሰሩበት ሰዓት ለአዱንያቸው ለዚህ ህይወታቸው በሚንቀሳቀሱበት ሰዓት صحيح الجسم والعقل والحركات ሰውነታቸውም ጉልበታቸውም አስተሳሰባቸውም በጣም ደህና ነው ፍሬ ሆነው በቁዋ በኃይል እንቀሳቀሳሉ وفي طلب الاخره بك اوجاع የአኺራ ጉዳይ ሲነሳ የሞት ጉዳይ ሲነሳ የክብር ጉዳይ ሲነሳ ዋጅብ ሐላል ሐራም ሲነሳሳ ሁሉም በሽታ ይዘዋል ሁሉም ያመዋል ሁሉም ይደክመዋል ይሄ ይከብዳል ይላሉ ለዱንያው ካላቸው አመለካከት በተቃራኒ كم تعرج عن سبيل التقوى يا اعرج الهمه እስከመቼ ነው አላህን Subhanahu Wa Ta'ala ከሚያስደስት ነገር ራሳችንን ወደ ኋላ ምናዘገየው ከቀጥተኛው መንገድ ራሳችንን ምናዘነብለው حي على الصلاح حي على النجاح حي على القات حي على المنكرات الله ወደ መስጂድ እየጠራን الله ወደ ቆንጆ ነገር ወደ ስኬት ወደ ረህመት እየጠራን እስከመቼ ነው እኛ ወደ ግራና ወደ ቀኝ ያለን ስሜታችንን ምናረካው ለኸይር ነገር ሲሆን አንግበን ለመጥፎ ለዱንያዊ ነገር ሲሆን አንግበን እንነሳለን ብርድም ሆነ በሽታ ድካም አይሰማንም ለኸይር ነገር ሲባል ወደ ኋላ እናፈነግጣለን يا من يبقى في القاع እስከመቼ ነው ራሳችንን ዝቅጠት ላይ ውርደት ላይ ቆሻሻ ጉርጓድ ላይ ያስገብተን ምናቆየው እንንቃ ራሳችንን ለማዳን ጥረት እናድርግ አባቶች ጉልማሶች ትናንት ጀግና እንዳልነበሩና ትናንት ትልቅ ሰው እንዳልነበሩ ዛሬ
ሽበት ሰውነታቸውን አጥለቅልቆት ጉልበታቸው እንዳሌለ መንምኖ ወዴት እየሄዱ እንደሆነ ሊያስታውሱ ይገባቸዋል ወደ አላህ ወደ ሞት እየገሰገሱ እንደሆነ ሊያስታውሱ ይገባቸዋል وذلك ليكون المرء على أهبة دائما واستعداد ሁሌም የሰው ልጆች በዝግጅትና በንቃት ላይ ሆነው በጥንቃቄ ሆነው ሞትን እንዲጠብቁት ነው وكان بعضهم ينادي ከእንዲህ አይነት ከብልህ ሰዎች መሃል አንዱ ሁሌ ሌሊት ላይ አጥር ላይ በመውጣት ከፍታ ላይ በመውጣት ይጣራ ነበር ምን ያለ الرحيل ያለ ይጣራ ነበር የማይቀረው ጉዞ ሞትን ያለ ነው ሞት ያለ ሰዎችን ያስታውስ ነበር ይሄ ሰው ከዕለታት አንድ ቀን ሞተና ይሄ ድምጽ ከሰዎች ጆሮ ራቀ ሰዎች ይሄን ድምጽ የለመዱትን ድምጽ አጥቶት ከተማው ላይ የነበረው አሚር የት ሄደ ይሄ ሰው ብሎ ጠየቀ ሞተ ተባለ ተነገረ ይሄንም ሰውየው የሚቀጥለውን ከተማ ነበረ ما زال يلهج بالرحيل وذكره حتى أناخ ببابه الجمال فأصابه متيقظا متشمرا ذا أهبة لم تلهه الأغمال ይሄ ሰው ሁሌ ሞትን የማይቀረውን ጉዞ ከመናገር ከመገሰጽ ሰዎችን ከመጥቀስ ራሱንም ከማስታወስ አልቦዘነም ሞት እሱ በርጋ መጥቶ እስኪያርፍ ድረስ ግና እሱን ሞት አገኘው ነቄ ሆኖ ብልህ ሆኖ ታጥቆ ጠብቆት ተጠንቅቆ ተዘጋጅቶ ጠብቆት ሞት አገኘው የእድሜ መርዘም የቀናት መርዘም ተስፋም አላዘናጋውም ይሄ ነው ሞት እንዲህ አይነት ደጋግ ሰዎች ሁሌ ሞትን ከማስታወስም አልፎ ሰውን ያስታውሱ ነበር ያንተ የኔ ሁኔታ ያንቺ ሁኔታ ግን የሚያስታውሰን ሰው ያስፈልገናል ሲያስታውሱንም ያስታውሰን አይደለም በመጨረሻም ሞት ብሎ ማለት ሁሉም ህይወት ያለው ሰው ማብቂያ ቢኖር ሞት ነው ማንንም ከራሱ መከላከል የማይችለው ነገር ቢኖር ሞት ነው ማንንም ለቅርብ ዘመዱ ለወዳጁ መከላከል ማይችለው ነገር ቢኖር ማዳን ማይችለው መጥቀም ማይችልበት አጋጣሚ ቢኖር ከሞት ማንንም ማዳን ወዳጆችን ሚለየ ነገር ቢኖር ሞት ነው ወደ ኋላ ወደ ግራ ወደ ቀኝ ሳይል ዝም ብሎ ወደ ታላከበት ወደ አሰበው ነገር ሄዶ ያን ነገር በድን ወዶም ሆነ በግድ በኃይልም ሆነ በዘዴ የሚያሳካ ትልቅ ነገር ቢኖር ሞት ነው ለማንንም አይhazንም የማንንም ደስታ ትንሽ ጊዜ ደስታዬን ልጠብቅ ተብሎት ማይቆየ ነገር ቢኖር ደስታ አቋርጦ የሚበጠበጥ ነገር ቢኖር ሞት ነው እቆጫለሁ ይሄ ነገር ካልሆነ ይሄ ቁጭቴን ማረጋጋበትን እድል ስጠኝ ሲባል እሺ የማይል ነገር ቢኖር ሞት ነው ፈርቻለሁና ትንሽ ላረጋጋ ራሴን ከዛም እሺ እንሄዳለን ሲሉት እሺ የማይል ነገር ቢኖር ምንድነው ሞት ነው የሰው ልጆች ምሁሮችም ጠበብቶችም አዋቂዎችም ሁሉም ተሰብስበው ለአንዳንድ ነገሮች መፍትሄ ሊፈጥሩ ይችላሉ እነዚህ ሁሉም መሐይም እንደ መሐይም እጃቸውን አንስተው ቁጭ እንዲሉ ያደረጋቸው ነገር መፍትሄ ያጡለት ነገር ቢኖር ምንድነው ሞት ነው በጣም ግን የሚያሳዝነው የሰው ልጆች ይሄን ሁሉን ሁኔታ እያወቁ በሞት ዙሪያ አያስተነትኑ ሞትን ምን እንደሆነ አይጠይቁም ሞት ምን እንደሆነ ነፍሳቸውን አያሳውቋትም መች እንደሚመጣ አያሳውቋትም በምን ኃይል እንደሚመጣ በምን መልኩ እንደሚመጣ አይገነዘቡትም ራሳቸውን ለማዳንና ዝግጁ ሆነው ለመጠበቅም አይጥሩም ይሄኔ በድንገት ሲመጣ يتمنى الإنسان أن يعود في هذه اللحظة በዚህ ሁኔታ ሞት መጥቶ ላንቃቸው ጋር ደርሶ ሞትን የሰው ልጅን ሩሑን ከአካሉ ሊለይ ሲፈልጉም የሰው ልጆች አንድ ነገር ይመኛሉ ወደ አዱንያ ተመልሰው መልካም ስራ መስራት قال تعالى حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما ترك كلا إنها كلمة هو قائلها አንዳቸውን ሞት በመጣቸው ጊዜ አለመመለሱንም ሲያረጋግጡ ጌታዬ ሆይ መልሰኝ ይላሉ መመለስን የሚጠይቁት ለተኛውም አዱንያዊ ፍላጎትን ለማርካት ሳይሆን መልካም ስራ ሰርቼ ተውበት አድርጌ ልመለስ ይላሉ አላህ ግን ከላ በተአምር አይሆንም ይሄ ጥያቄ ዝም ብሎ ወዳቂ ውድቅ የሆነ ቃል እንጂ ሌላ አይደለም ይላል አላህ ስለሆነም ወድ የሆናችሁ ሙስሊም ወንድሞቼ እህቶቼ ሁሌ ሞትን ከፊት ለፊታችን ልናደርገው
እንዳለ ልናቅና ልንዘጋጀለት ስንተኛ ተራዝጊያችን ስንቆም ፊት ለፊታችን እንደውም እድሜያችን ህይወታችንን በሙሉ በሞት ማስታወስ ልንሞላው ይገባናል ምክንያቱም የሁሉም ሰዎች ጫንቃ ላይ የተወሰነ ማንም ከሱ ሊያመልጥ ሊደበቅ የማይችለው እውነታ ነውና والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وبالله التوفيق والسلام عليكم ورحمة الله وبركاته